አሁን ታይተናል። እንግዲህ እንኳን ደህና መጡ። እንኳን ደህና ቆያችሁን። ሁላችሁም ወዳጆቻችን እንኳን ደህና መጣችሁ። አምባሳደር ዲና ትንሽ ራቅ አድርገው ካሜራውን ከፊትህ ትንሽ የተከበሩ ትንሽ። አሁንስ? አሁን አሪፍ ነው። አሁን አሪፍ ነው። በጣም አሪፍ ነው። የተከበሩ አምባሳደር ዲና እንኳን ደህና መጡ። በቪዲዮም በማየት የእርስዎን ደስ ብሎኛል። እኔም ደስ ብሎኛል። እንግዲህ አድማጮች አያና እስቲ ርዕሱን ንገረን። የዛሬ ውይይታችን ርዕሱን ንገረን። የዛሬ ውይይታችን በሀገር ጥቅም ናሽናል ኢንትረስት ዙሪያ በተለይ የባህር በርን በሚመለከት በእናንተው ፊት ለፊት በተከበረው ፓርላማ እና በተከበሩ የህዝብ ተወካዮች ፊት ቀርበው ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሾች ሰጥተው ነበረ ለተነሱላቸው ጥያቄዎች። ከዛ ጋር ተያይዞ በባህር በር ፍላጎታችንም እንደ ሀገር ባለን የባህር በር ፍላጎት እንዲሁም ባሉ አንዳንድ ጥያቄዎች ዙሪያ የሰጧቸው መግለጫ የሰጧቸው ምላሾች አሉና እሱን ተመልክቶ የባህር በር ጥያቄና የኢትዮጵያ የባህር በር ኢንትረስት አንደኛ ከውጪ አካላት እናሸማግላለን የሚል ፍላጎት ላላቸው ያለውን ክፍት በርና ለዚህ የተደረገውን ጥሪ በግልጽ ለምክር ቤቱ አሳውቀዋል የተከበሩ ጠቅላይ ሚኒስትር። ከዛ በዘለለ ከዚህ በፊት የተደረጉ ንግግሮች፣ ውይይቶች በተለይ ከኤርትራ መንግስትም ጋር ተደርጎ የነበረውን ዝግጅቶችንም የሚመለከት የተጨናገፈበትንም ምክንያት አስመልክተው ያሰመሩባቸው ጉዳዮች አሉና የዚህን ፍላጎት በሰላማዊ መንገድ ለማስመለስ ያለውን ሂደት ዲፕሎማቲክሊ ይህንን አቺቭ ለማድረግ ያለውን ከህዝብም ከዓለም አቀፉ ማህበረሰብም ያለውን ድጋፍ አሁንም ደግሞ ይሄ ድጋፍ ማቴሪያላይዝ እንዲያደርግ ወይም በተግባር እንዲመጣ ያለውን ፈቃደኝነትና ጥሪ ያሰሙበት ነበርና በዛ ዙሪያ ነው ትኩረት አድርገን የምንነጋገረው። ሌሎች ፐርቲነንት ናቸው በዚህ ላይ መከታተል አለባቸው የምትሏቸው ርዕሶች ካሉም እንዳግባቡ እናንተ እያከታታችሁ ትሄዳላችሁ። እንግዲህ ለምን አይመክሩ ነው የሚባለው እና እናንተ የህዝብ ተወካዮች እንደመሆናችሁም አጀንዳን በደንብ ስታብሊሽ ማድረግ ትችላላችሁ። ለመነሻ የሚሆነን ሀሳብ ግን በጥቅሉ ክቡር ጠቅላይ ሚኒስትር በእናንተ ዘንድ መጥተው የሰጧቸውን ምላሾች እና የተነሱትን ጥያቄዎች በሚመለከት ይሆናል። እንግዲህ አያና በጣም ጥሩ አድርገሃል። ይህን ውይይት ከጀመርን ለአድማጭ ተመልካቾቻችን በአጭሩ ለመግለጽ ይህን ውይይት ከጀመርን ኦልሞስት አሁን 1 ወር ከግማሽ አልፈዋል። ኤቭሪ ቅዳሜ ማታ 2 ሰዓት ላይ እኛ የህዝብ ተወካዮች ምክር ቤት አባላት ያው ሀሳቦቻችን እንለዋወጣለን፣ ከህዝባችን ጋር እንወያያለን። የባህር በር ጉዳይ ላይ እንመካከር፣ ሀሳብ እንለዋወጥ። የባህር በር ጉዳይ አጀንዳ ለ30 ዓመት የተደፈነ ኢትዮጵያውያን አንደበታቸው የተዘጋ ስለሆነ አሁን ደግሞ ፀሐይ ወጥቶልን ይኸው ይሄ አጀንዳ ሆኖ ቴብል ላይ ስለመጣ 30 ዓመት የተዘጋ ህዝብ አሁን ደግሞ በዚህ ጉዳይ ላይ እንወያያለን፣ እንመካከራለን፣ ሀሳብ እንቀያየራለን። እንደ አምባሳደር ዲና ሙፍቲ አንጋፋ ዲፕሎማቶች መጥተው ደግሞ ሀሳባቸውን እንዲሰጡ እያደረግን ነው እና ምናልባት እየዘገዩ የገቡ አሁን ሌት ሆነው እየገቡ ያሉ አባላት ቁጥር ይታየኛል። አሁን ወደ 530 ሰው ነው የሚታየኝ። እንደ ዲያስፖራ ደግሞ አቶ አያናም እንደ ዲያስፖራ የእኛን የህዝብ ተወካዮች ምክር ቤት አባላትን በማወያየት ሀሳብ በመስጠት የዲያስፖራን እዛ ያለውን መንፈስ እንደ አንድ ደግሞ ለሀገር ተቆርቋሪ አንተም ከኛ ጋር የምታደርገው ድጋፍ ከቅድሚያ እያመሰገንኩኝ ይህንን ፕሮግራማችን የምናስጀምረው በተከበሩ አምባሳደር ዲና ሙፍቲ ሀሳብ አሁን ቅድም ያነሳቸው አያና በጣም ቆንጆ ሀሳቦች ናቸው ያነሳቸው። ዋና ትኩረታችን ክቡር ጠቅላይ ሚኒስትር ማክሰኞ ቀን በባህር በር ጉዳይ ላይ ያነሷቸው ጉዳዮችን ነው እና ከዛ ጋር በተያያዘ ቀጥታ ወደዛ ከመግባቴ በፊት አድማጭ አምባሳደር ዲና ምን ይመስል ነበር? ወደ ባህር በሩ ጉዳይ ሳንገባ እስቲ የምክር ቤቱ መንፈስ ምን ይመስል ነበር? ምክር ቤቱ እንዴት ነበር ሙዱ? የአባላት ተሳትፎ፣ የቀረቡ ጥያቄዎች፣ ክቡር ጠቅላይ ሚኒስትር አድሬስ ያደረጉበት ሁኔታ፣ ስታተሱ፣ ፊሊንጉ ምን ይመስል ነበር? እስቲ እዛ ባለፈው ማክሰኞ ላይ የምክር ቤቱ ድባብ እንዴት ነበር? ሙዱ እንዴት ነበር? የአባላት ስሜት እንዴት ነበር? የእርስዎ ስሜትስ እንዴት ነበር? የተነሱ ጥያቄዎችን እንዴት ያዩታል? በምክር ቤቱ ቀርበው
ክቡር ጠቅላይ ሚኒስቴር ሀሳቦችን የተነሱ ጥያቄዎችን በሀገራዊ ወቅታዊ ጉዳይ ላይ እንደዛ መተንተን መቻላቸው እስቲ የተነሱ ጥያቄዎች አስፈላጊነታቸው፣ ወቅታዊ መሆናቸው፣ ጠቃሚ መሆናቸው፣ አግባብነት ያላቸው ጥያቄዎች የነበሩ መሆኑን እስቲ ድባቡ ላይ ከዛ በኋላ ወደ ቀጣይ ጥያቄዎች አያና ታቀርብላቸዋል። እስቲ አምባሳደር ዲና በዚህ ላይ። በጣም ጥሩ። በቅድሚያ በዚህ ብሔራዊ ጉዳይ ላይ የተከበሩ ዶክተር ወዳጃችን የፓርላማ አባል የተከበሩ ዶክተር ፈቲ ኢኒሼቲቭ ወስደው እንዴት መድረክ ያዘጋጁ በመሆኑ ቀደም ሲልም ከዚህ ቀደምም የዛሬ በፊት በነበረው ፕሮግራም ገልጫ ያለው ትልቅ ምስጋና ይገባዎታል። በእውነትም መመራመር ለሀገር ጥቅም መቆምን የሚጠይቅ በመሆኑ በዚህ ደረጃ የተከበሩ ዶክተር ፈቲ እያደረጉት ያለውን ነገር በጣም አደንቃለሁ። አቶ አያናም በዚህ ላይ ይሄ ሞዴሬት በማድረግ እዚህ በመቅረቡ በጣም የማመሰግነው፣ ተሳታፊዎችን በጣም ይመሰገናሉ። ምን ነበር ይሄ አውዱ? ምን ይመስል ነበረ? ፓርላማ መክፈቻ ላይ ዋዜማው ላይ የነበረው ሁኔታ ምን ነበር? የተከበሩ ክቡር ዶክተር አብይ አህመድ ፓርላማውን የከፈቱበት ዕለት የነበረው ስሜት እንዴት ነበር የሚለውን ነገር ነበር ያነሱት። በእውነቱ አንድም ፓርላማው ለአንድ ሁለት ወራት ቀደም ሲል ዝግ ስለነበረ እና በወቅቱም የህዝብ ተወካዮች ምክር ቤት አባላት ወካዮቻቸውን ህዝቡን አግኝተው አወያይተው ስለነበር ይሰማል። ይቅርታ፣ ማይካቸው ክፍት ነው። የተከበሩ ታሪክ ያለው ይሰማል። ቀጥሉ። የተከበሩ ሳዲቅ ማይኮት ክፍት ነበር። አዎ፣ የተወካዮች ምክር ቤት አባላት እና እነዚህ የህዝብ ተወካዮች ህዝባቸውን አነጋግሮ የህዝባቸውን ስሜት ተገንዝበው ህዝባቸው በሀገር ውስጥ እየተካሄደ ባለው ሪፎርም ጉዳይ ላይ ያለበትን ነገር ተገንዝበው የተመለሱበትና በትልቅ ስሜት የታደሙበት ጊዜም ስለነበር ከሁሉ በላይ ደግሞ ለ14 ዓመታት ሲካሄድ የነበረው የህዳሴ ግድብ ብሔራዊ ፕሮጀክት የተጠናቀቀበትና ህዝባችን ይሄን ደግሞ በትልቅ ስሜት የአክብሮ በዛ ስሜት ላይ የነበረበት ሁኔታ በመሆኑ በሀገር ውስጥ በተለያዩ መስኮች ይደረጉ የነበሩ እንቅስቃሴዎች ውጤታማ እየሆኑ የመጡበትና ኢትዮጵያ የማንሰራሪያ ወቅት ላይ መድረሷ በተወካዮች ምክር ቤት እና በህዝብ ዘንድም ስሜቱ ስለነበር እና የተወካዮች ምክር ቤት ሪሊ እጅግ በጣም በጋለ ስሜት ነው የክቡር ፕሬዚደንት ታዬ አጽቀሥላሴ በፓርላማ መክፈቻ ላይ ያደረጉትን ንግግር መሰረት አድርጎ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት የቀረቡትን ጥያቄዎች ለመመለስ የመጡበትን ሁኔታ የተቀበለው በጣም ሞቅ ያለ አውድ ነው የነበረው። በእውነቱ ባልተለመደ ሁኔታ የህዝብ ተወካዮች ምክር ቤት አብዛኛውን ሰዓት ክቡር ጠቅላይ ሚኒስትሩን እጅግ በጣም በሞቀ ስሜት በጭብጨባ የተቀበሉበት ሁኔታ ነው። ይሄ የስሜት መግለጫው ህዝባዊ ፕሮጀክቶች፣ ህዝባዊ እንቅስቃሴዎች፣ ህዝባዊ ተጋድሎች ውጤታማ እንደነበሩ ለማሳየት ነበረ የተወካዮች ምክር ቤት የተጠቀሙበት የነበረው እና እጅግ በጣም በኢትዮጵያ ታሪክ ውስጥ አንድ ተርኒንግ ፖይንት ላይ የደረስንበት ሁኔታ መሆኑን በደንብ ያሳያል። ወደ በኋላም ደግሞ የምናነሳቸው ክቡር ጠቅላይ ሚኒስትሩ በኢኮኖሚ፣ በፖለቲካ፣ በማህበራዊ ኑሮ፣ በዲፕሎማሲ መስኮች በብሔራዊ ደረጃ የተገኙትን ትላልቅ ድሎችን ያቀረቡበት ሁኔታም አስደማሚ ነበር። በእውነቱ ማንም ኢትዮጵያዊ ዜጋ በእውነት በዛ ሁኔታ ደስታ ይሰማዋል። ደስታ ብቻ አይደለም፣ ተስፋ ይኖረዋል። ተስፋ ብቻም አይደለም፣ ወደፊት ትልቅ ኢትዮጵያ የምታድግበት የምታንሰራራበት ደረጃ ለመድረሷን በሚገባ ይዞ የሚንቀሳቀስበት ሁኔታ ስለነበር በእውነቱ እጅግ በጣም ሞቅ ያለ ሁኔታ ነው የነበረው። ይሄንን ነበር
በእውነቱ እኔም በወቅቱ የተገነዘብኩት ከዚህ ስሜት የወጣ ነገር አልነበረም። የኢትዮጵያ ወዳጆች እጅግ በጣም የሚደሰቱበት እዛም መድረክ ላይ ተጋብዘው ነበር። በርካታ የህዝብ የዲፕሎማቶች፣ አምባሳደሮች እንደ አጋጣሚ በሻይ ረፍት ማነጋግረናቸው ነበር። በጣም ሞቅ ያለ ስሜት ነው የነበራቸው። በስሜት ነበር ያንን መድረክ ሲከታተሉ የነበረው። በእርግጥም ለኢትዮጵያ ማንሰራራት ፖዚቲቭ የሆነ ስሜት ሲገልጹ የነበረበት አውድ ነው የነበረው ማለት ይቻላል። በጥቅሉ በጣም ጥሩ ነው። የተከበሩ አምባሳደር ዲና ሙፍቲ በጥሩ መልክ ድባቡን አስቀምጠውልናል። አሁን ወደ ሌሎች ሰዎች ከመሄዳችን በፊት ሰላም እንበልና አንድ ዲስክሌመር አድርጌ ወደ እርስዎ መለሳለሁኝ። አጀንዳውን በሚመለከት ስፔሲፊክሊ አጀንዳውም ላይ ዳልቪን እንዲያደርጉና እንዲነኩልኝ ስለምፈልግ እዛ ላይ እንወያያለን። ዶክተር ፈቲ ኔትወርክ የተከበሩ ዶክተር ፈቲ ኔትወርክ ያስቸግራቸዋል። ሌሎችም እንደዚሁ ብዙዎች ፊልድ ላይ እንቅስቃሴ ላይ ያሉበት ሁኔታ ስለሆነና እሱን እንረዳለን። እንግዳችንም መጥተዋል። ሌሎችም እንግዶች እየመጡ ነው ያሉት። እስቲ እዚህ ውስጥ የምትገኙ ሰላም እንበላችሁና ከዛ በኋላ ወደ ዶክተር ፈቲ ተመልሼ እመጣለሁኝ። ታች ላላችሁ ሰዎች እኔ ፒክቸሩን እንደዚህ ያደረግኩላችሁ በእኔ በኩል ያለውን ምስል በመደጋገም ከተጫናችሁት በጥራት ድምፅ እንዲደርስ ያደርጋል እና ታፕታፕ የምንለው ማለት ነው በቲክታክ ቋንቋ። እሱን ታፕታፕ አድርጉ፣ ሼር አድርጉ፣ ሌሎች ሰዎች መጥተው መታደም እንዲችሉ ማዳመጥ እንዲችሉ። ይሄ እድል ነው። የተከበሩ የህዝብ ተወካዮች፣ እኛ እንግዲህ ራሳችንን በተቆርቋሪነት መተንን እንሟገታለን። እዚህ ያሉት ደግሞ በስራው ላይ በቀጥታ የሚሳተፉ ህዝብንም መንግስትንም ወክለው። ጤና ይስጥልኝ አቶ ዮዳሄ፣ እንደምን አላችሁ? እግዚአብሔር ይመስገን። ዌልካም ቴንክ ዩ። አቶ ዮዳሄ ራሳቸውን አስተዋውቀው ከዛ በኋላ ወይም ሰላም ብለው ህዝቡን ወደ የተከበሩ ኢሳ ቦሩ፣ የተከበሩ አቶ ሞጋ፣ ከዛ የተከበሩ ሰሚራ ሰላም ትሉንና ከዛ በኋላ ሀሳባችሁን ወደ መቀበል ከአምባሳደር ዲና ጀምራለሁኝ። ታች ላሉ ሰዎች ዲስክሌመር እየሰጠሁኝ ነው። ታፕታፕ ኮፒ ሊንክ አድርጉ። አግባብነት የሌለውን አስተያየቶች ከታች የምትጽፉ ከሆነ ሞዴሬተሮቹ በጣም ሻርፕ ናቸው። የመናገር መብታችሁን ታጣላችሁ። ጥያቄዎቻችሁን የማቅረብ እድልና ሚዩት ስለሚያደርጓችሁ በተለመደ በኢትዮጵያዊ ጨዋነት እዚህ ቤትም የምታውቁ ከሆነ እዚህ እኔ ሩም ውስጥ ላይቭ እንደዛ ነው እና ጥያቄዎች ማቅረብ ትችላላችሁ እና ያሉ ጥያቄዎች ኮንሰርኖችን ኢንቴግሬት እናደርጋለን የመጨረሻው ሀፍ ላይ። አሁን ግን የተከበሩ እንግዶቻችንን አስተያየት የምንሰማበት ጊዜ ነው። በአጭሩ ሰላም በሉልና ሰላም ተባብለን ከዛ በኋላ ተመልሼ ወደ አጀንዳው ዳልቬን እንዲያደርጉ ወደ ተከበሩ አምባሳደር ዲና ሙፍቲ መለሳለሁ። ከአቶ ዮዳሄ ጀምር። እሺ፣ ቴንኪዩ በጣም አቶ አያና። እዚህ አብራችሁኝ ያላችሁ የተከበሩ አምባሳደር ዲና፣ የተከበሩ ኢሳ ቦሩ፣ እንግዲህ እዚህ በመገኘቴ በቅድሚያ በጣም ደስታ ይሰማኛል። ቲክቶክ ላይ ለህዝብ ቅርብ በሆነ መልክ መገናኘታችን ዶክተር ፈቲ የጀመረውም ኢኒሽቲቭ የተከበራችሁ ምክር ቤት አባላቶችን በጣም እናደንቃችሁ። ሀገራችሁን ስትወክሉ፣ ስትደክሙ፣ ስትለፉ ለምትኖሩ ባልደረቦቻችን እዚህ አብሬያችሁ በመገኘቴ በጣም ከፍተኛ ደስታ ይሰማኛል። በቀጣይ ያው ለሀሳብ ስጠየቅ ገብቼ የተወሰነ ነገር ብል ደስ ይለኛል። አዎ በእርግጠኝነት እንመለሳለን። የተከበሩ ኢሳ ቦሩ። ዲሌይ አድርጎ ነው የሚደርሰው፣ ድምጻችን አርፍዶ ነው የሚደርሰው እሳቸው ጋር። ከኔትወርክ ጋር የተያያዘ ነው። እዚህ ውስጥ ያላችሁ ሰዎች ታፕታፕ አድርጉ። ይሰማል። የተከበሩ ኢሳ ቦሩ ይሰማል ድምጾት? ድምጽ ትንሽ ኔትወርኩ እየተናገረ ያለው ማን ነው? ቀጥሎ። አዎ የሆነ ሰው ስለሆኑ ዛሬ እሳቸውንም እዚህ እንትን ላይ ማግኘቴ ደስ ብሎኛል። ሁላችሁንም አምባሳደር ዲናን ብዙ ትምህርት እየሰጡን ስለሆነ እንደ አቶ አያናም
በጣም ጥሩ ነገር ትምህርት እየሰጣችሁ ስለሆነ እኔም በጣም ደስ ብሎኛል ለማለት ነው። አመሰግናለሁ። በጣም እናመሰግናለን። የተከበሩ ሰሚራ አመሰግናለሁ አቶ አያና ፓርላማ አባሎች ሁላችሁንም ያው ባልደረቦቼ በሳምንታዊ ፕሮግራማችን ስለተገናኘን በጣም ደስ ብሎኛል። እንኳን ደህና መጣችሁ እላለሁኝ። የሚፈቀድልኝ ከሆነ ስለ ድባቡ እኔም ትንሽ የሆነ ነገር ጨመር ባደርግ ደስ ይለኛል። አቶ አያና። እሺ፣ የተከበሩ ሰሚራ ፕሊዝ ቀጥሉ። የዘንድሮ ፓርላማ ያው ሁሉም የየራሱ የሆኑ መለያዎች ቢኖሩትም የዘንድሮ ፓርላማ ትንሽ ድባቡ በጣም የሚያስደስት ተስፋ የሚጭር እና በጣም ደስ የሚል ነበር እና ይህም ከምን አንጻር ነው ታስታውሱ እንደሆነ ለረፍት በፊት ከረፍት ይሄ ፓርላማ ከረፍት ብዙ የኢትዮጵያ ተስፋዎችን የብስራት ይዘን የምንመጣበት እንደሆነ ብለው ቃል ገብተው ነበር። ከክቡር ሚኒስትሩ ጋር ጠቅላይ ሚኒስትሩ ጋር የተለያየ ነው ማለት ነው። በቃላቸው መሰረት ህዳሴ ግድብን አስመርቀው እንዲሁም የጋዝ ፕሮጀክታችን የመጀመሪያ አስጨርሰው ሁለተኛውን ዙር ጀምረው እንዲሁም ትልቁ የሀገራችን ችግር የሆነውን የማዳበሪያ ፋብሪካ መሰረት ውል ተዋውለው የመጡበት ስለነበረ በጣም በከፍተኛ የተስፋና የማደግ ስሜት ነበር የዘንድሮ ፓርላማ እና እንዲሁም ትልቁ የረጅም ጊዜ ጥያቄያችን እኛም በተደጋጋሚ በዚህ ፕሮግራማችን የምናቀርበው ስለ ባህር በር ጋር ተያይዞ በግልጽ የሆነውን እንደ መንግስት ያለውን አቋም ያስቀመጡበት እና ጥሩ ተስፋዎችን የታዩበት ስለነበር ከወትሮ ፓርላማ ይልቅ በጣም ደስ የሚል እና ሁላችንም የልጆቻችንን ተስፋ ጨብጠን የገባንበት ነው ለማለት እፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ የተከበሩ ሰሚራ። አሁን በመካከላችን ሌላም የህዝብ ተወካዮች አባል አሉ። የተከበሩ ከዲጃ እንደዚሁ ሰላም ይበሉና ከዛ ወደ ተከበሩ አምባሳደር ዲና ሙፍቲ ሄዳለሁኝ። ይሰማል? የተከበሩ ከዲጃ እንደምን አመሻችሁ? ይሰማል? ሰላም፣ ደህና አምሽተናል። እንዴት ነው? ደህና አልሐምዱሊላህ። እንኳን ተገናኘን። በጣም ደስ ብሎኛል ስለተገናኘን። ኢንሻአላህ ያው አለውኝ በሚሰጠን ኢሹ ሀሳብ ለመስጠት ዝግጁ ነኝ። በጣም ጥሩ። እኛም ደስ ብሎናል ጆይን ስላደረጉን። አሁን ቀጥታ ወደ ተከበሩ አምባሳደር ዲና ሙፍቲ ሄዳለሁኝ። በተነሳው ሀሳብ ላይ በተለይ ከዲፕሎማሲ ጋር ተያይዞ ትኩረት እንዲያደርጉልኝ የምፈልገው ከዲፕሎማሲ ጋር ተያይዞ የውጭ አካላትን አንዳንዶቹን ስም ጠርተዋል እንደ ምሳሌነት እንጂ እነሱ ላይ የተወሰነ አይደለም እና አሜሪካን ሌሎችንም ጠርተዋል እና ክቡር ጠቅላይ ሚኒስትር እነኚህ ሀገራት ወይም ሌላም በመሀል ይህንን ጉዳይ ሊያሸማግል ሊያደራድር የሚፈልግ አካል ካለ ፈቃደኝነቱ እንዳለ ተናግረዋል እና ይሄ የሚያሳየው በሰላማዊ እና በዲፕሎማቲክ መንገድ ለመፍታት ያለውን ትዕግስትና ቁርጠኝነት ነው ብዬ አምናለሁ እና በዚህ ላይም በተጨማሪም ከባህር በር ጋር ተያይዘው የተነሱ ጉዳዮች ላይ የጠቅላይ ሚኒስትሩን ማብራሪያ ያዩበትን መንገድ ያጋሩ። በጣም አመሰግናለሁ። እኔም እንደ ሌሎቻችሁ የተከበሩ የምክር ቤት ወዳጆቼን የተከበሩ ኢሳቦሩ፣ የተከበሩ ዮዳሄ፣ የተከበሩ ሰሚራ፣ ከዲጃ፣ የተከበራችሁ ሌሎች እዚህ መድረክ ላይ ቀረባችሁትን እንደምን አመሻችሁ፣ እንዴት ናችሁ ማለት ፈልጋለሁ። የቀረበውን ጉዳይ በተመለከተ በእውነት የነበረው ዳራ የህዝብ ተወካዮች ምክር ቤት መክፈቻ ላይ እጅግ በጣም ደማቅ ነው። ቅድም በክብርት የምክር ቤት አባል እንደተነሳው ከህዳሴ ግድብ ፕሮጀክት ፍጻሜ በተጨማሪ ሌሎች ታላላቅ ብሔራዊ ፕሮጀክቶች ለምሳሌ የማዳበሪያ ፕሮጀክት፣ የጋዝ ፕሮጀክት፣
የኒውክሌር ፕሮጀክት የመሳሰሉት ነገሮች የታቀዱበትና ኢትዮጵያ እውነትም የማንሰራራት ሂደት ላይ የደረሰችበት ሁኔታ መሆኑን በደንብ ማየት ማስታወስ ይቻላል። ከዲፕሎማሲ አንጻር በዋናነት ከባህር በር አንጻር የቀረበውን ሁኔታ በተመለከተ በክቡር ጠቅላይ ሚኒስትራችን ኢትዮጵያ ለምን የባህር በር እንደሚያስፈልጋት በግልጽ ነው ያስቀመጡት። ታሪካዊ ምክንያቶች፣ አስገዳጅ ምክንያቶችን፣ ኢኮኖሚ አስገዳጅ ምክንያቶችን፣ መልክዓ ምድራዊ አስገዳጅ ምክንያቶችን በደንብ ነው ያስቀመጡት። ከታሪክ አንጻር ኢትዮጵያ የባህር በር ተጠቃሚ የነበረችበት ረዥም ዘመን እንደነበር እና እዛው ባህር ላይ በተለይ ቀይ ባህር አካባቢ ያለች ሀገር መሆኗን ከመልክዓ ምድርም አንጻር አቀማመጥም አንጻር 60 ኪሎ ሜትር ነው ከባህር በር ርቀት ያላት። ይሄም አንድ አስገዳጅ ሁኔታ እንደሚፈጥር በኢኮኖሚ ረገድ ደግሞ በህዝብ ብዛት ከፍተኛ ህዝብ ብዛት ያላት የባህር በር የሌላት ሀገር ከመሆኗም ጋር የኢኮኖሚ እድገቷ እጅግ በጣም እያደገ በሄደ ቁጥር የኢምፖርት ኤክስፖርት ፍላጎት እየጨመረ ስለሚሄድ የባህር በርን አስፈላጊነት በደንብ ነበር ያሳዩት። በአንድ በተወሰነ እጅግ በጣም አላስፈላጊ አሰቃቂ በሆነ ድንገተኛ በሆነ ሁኔታ ባልተገለጸ ሁኔታ የባህር በር ማጣቷንም በማስረጃ ነው የገለጹት። አመራራቸው ደግሞ የባህር በርን ጉዳይ ገና ከጅምሩ ጀምሮ ጥረት ሲያደርግ እንደነበረው ከኤርትራ ጋር የነበረን ልዩነት እንደተወገደ የባህር በር አጀንዳ ማዕከላዊ ጉዳይ እንደነበር፣ የአሰብ ጉዳይ ማዕከላዊ እንደነበር እዛም ኤርትራ ሄደው ኤርትራን በሚነጋገሩበት ወቅት አሰብን በጎበኙበት ወቅት ይሄ የአሰብ ጉዳይ አክሰሱ ጉዳይ በጣም ማዕከላዊ ነገር እንደነበረ በዛም ላይ ደግሞ ከሞላ ጎደል ከሌላው ወገን ጥሩ ጌስቸር ተገኝቶ እንደነበርና ይሄ ደግሞ ባልታወቀ ሁኔታ ድንገት መታጠፉን በደንብ ነው የገለጹት። በኢንፍራስትራክቸር ደግሞ ወደዚህ ባህር በር ለመተሳሰር የተደረጉ ጥረቶች እንዴት እንደከሸፉን በደንብ ነበር የገለጹት። በእውነት ኢትዮጵያ ከታሪክም አንጻር ከመልክዓ ምድርም አንጻር ከኢኮኖሚ ፍላጎትም ከህዝብ ፍላጎትም አንጻር የባህር በር አስፈላጊነትን በደንብ ነበረ ያስቀመጡት። በመሰረቱ በዚህ መድረክ ላይ በህዝብ ተወካዮች ምክር ቤት መድረክ ላይ የሁሉም ኤምባሲዎች ተወካዮች አምባሳደሮች በብዛት ስለነበሩ በቀጥታ ደግሞ የመንግስታቸው ተወካዮች ስለሆኑ ለእነሱ መልእክት ተላልፏል። የባህር በርን ኢትዮጵያ ሪያላይዝ ማድረግ የምትፈልገው ሰላማዊ በሆነ መንገድ፣ ዲፕሎማሲያዊ በሆነ መንገድ በሰጥቶ መቀበል መርህ መሰረት መሆኑንም በደንብ ነው የገለጹት። መልእክቱን በግልጽ ነው ያስተላለፉላቸው። ይሄ መልእክት አዲስም ባይሆን ከዚህ በፊትም በተለያዩ መልኮች ሲተላለፍ የቆየም ቢሆን የኤርትራ መንግስት የሚያውቀውም ቢሆን አሁንም ደግሞ በግልጽ የተላለፈበት ሁኔታ ነው የነበረው። በእውነቱ ምንም አኒሞሲቲ እዚህ ጋር ምንም የሌላውን ህዝብ መጉዳት በተለይ የኤርትራ ህዝብ ወዳጅ የኢትዮጵያ ህዝብ ወዳጅ የኢትዮጵያ ህዝብ የቅርብ ህዝብ መሆኑን በደንብ ነበር አስምሮ ያስቀመጡት። ይህም በጣም ተገቢና በትክክል የተቀመጠ ጉዳይ ነው። ይሄ ደግሞ የባህር በር አስፈላጊነትን ሪያላይዝ ማድረግ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮች የባህር በር ላላቸው ሀገሮች ያለውን ጠቀሜታ በደንብ ነበር ያስቀመጡት። የኢትዮጵያ እድገት ከሌሎች ሀገሮች እድገት ጋር የሚተሳሰር መሆኑን የኢትዮጵያ ተጎዳች ማለት ሌሎቹ በግልጽ ሊጎዱ እንደሚችሉ እና ዘ ኦፖዚት እውነት እንደሆነም ነበር በደንብ ክቡር ጠቅላይ ሚኒስትራችን ለህዝብ ተወካዮች ምክር ቤት ያስቀመጡት። ለህዝብ ተወካዮች ምክር ቤት ብቻም ሳይሆን ይህን ጉዳይ ለወዳጅ ሀገሮች አምባሳደሮች፣ ለሌሎች አምባሳደሮች በደንብ ገልጸውታል ማለት ነው። አቤት አይ ሌላ ድምፅ ማይኮች ሲከፍ በደንብ ግልጽ ነው። አንዳንድ ጊዜ ድምፅ ሲገባ ነው። እኔ አይደለሁም። ቀጥሉ። እና እነዚህ ነገሮች ናቸው እንግዲህ ምንድን ነው አሁን በዋናነት ኢትዮጵያ የባህር በር ፍላጎት የሚሳካበት አውድ ነው እየታየ ያለው። ምክንያቱም የሚሆንበት ምክንያቱ አንደኛ
በዚህ ደረጃ ይሄን ሳይዝ ያለው ትልቅ ሀገር እዚህ ባህር በር አካባቢ እያለ ከዚህ ባህር በር ሊታገድ አይገባም። ይሄን የማገድ ደንብም ህግም የለም። የተባበሩት መንግስታት ድርጅት የ1982 ዓመተ ምህረት ህግም የባህር በር የሌላቸው ሀገሮች የባህር በር አክሰስ እንዲያገኙ በደንብ ነው የሚፈቅደው። የባህር በር ያላቸው ሀገሮች ደግሞ የባህር በር የሌላቸውን ሀገሮች መከልከል እንደማይችሉ ነው በደንብ በግልጽ የሚያስቀምጠው እና ከዚህ አንጻር ይሄ አጀንዳ ጊዜው የመጣለት ወቅታዊ አጀንዳ ነው፣ መተግበርም ያለበት አጀንዳ ነው። ከኢትዮጵያ ህልውና ጋር፣ ከኢትዮጵያ እድገት ጋር፣ ከኢትዮጵያ ብልጽግና ጋር በደንብ የተሳሰረ አጀንዳ ነው። እንደ ህዳሴ ግድብ በወቅቱ በህዝቦች ርብርብ፣ በሌሎች ወዳጆች ድጋፍ እንደተሳካ ሁሉ ይሄም ቢሆን በዚህ ዲፕሎማሲያዊ እንቅስቃሴ፣ በፖለቲካ እንቅስቃሴ እና በማህበራዊ እንቅስቃሴ፣ በኢኮኖሚ እንቅስቃሴ የሚሳካበት እድሉ በጣም ከፍተኛ መሆኑን ነው መረዳትና መገንዘብ የሚያስፈልገው። እንግዲህ የህዝብ ተወካዮች ምክር ቤትም እንደ ህዝብ ተወካዮች ይህንን የህዝብ ፍላጎት ለህዝብ በደንብ የመግለጽ ህዝቡ ደግሞ ይህን ይዞ እንዲንቀሳቀስ የማድረግ ኢትዮጵያኖች እና ትውልደ ኢትዮጵያን በውጭ ያሉትም ጭምር እንደናንተ ውጭ ያሉት በዚህ አጀንዳ ከኢትዮጵያ ጎን አንድ ጊዜ አምባሳደር ዲና ድምፅ ካለ አምባሳደር ዲና ጠቅላይ ሚኒስትሩ በተለይ በመጨረሻ ንግግራቸው ስለ ኤርትራ ጋር በተያያዘ 4 ቁልፍ ጉዳዮችን አንስተው ነበር። ሌሎቻችሁም ሪፍሌክት እንድታደርጉበት የምፈልገው ቁልፍ ከተናገሯቸው ውስጥ 4ቱን ብቻ ነው ማነሳው። አንደኛው ከኤርትራ ጋር ወደቡን ለማልማት በተለይ ሚሊኒየም አዳራሽ ላይም እንደዛ ንግግር ያደረጉበት ሚዲያ ላይ አይተናል። ወደቡን ለማልማት እና በጋራ ተጠቃሚነት በጋራ ለመስራት ሁለቱን ኤምባሲዎች አክቲቭ አድርገው የኖቤል ትም አግኝተው ጠቅላይ ሚኒስትር ከዛ እዛ ምክር ቤቱ ላይ ንግግር ያደረጉት ነው። ተነጋግረው ከ3ኛ ወዳጅ ሀገር ጋር እርዳታና እገዛ ትብብር አግኝተው ወደቡን ለማልማት መምራት የለም ምናምን ሲሉ ጄኔሬተርም አምጥተው ምን ብለው ከዛ በኋላ ባልታወቀ ምክንያት የኤርትራ መንግስት አቆመው ይህንን የአሰብን ወደብ ማልማት። ይህንን አንስተዋል። አንደኛ ይሄ ነው በጣም በሚያሳዝን ሁኔታ። ሁለተኛ የፕሪቶሪያ ስምምነት ሲፈጸም የፕሪቶሪያ ስምምነት በመፈጸሙ የኤርትራ መንግስት እንዳኮረፈ እንደ ሱዳኖቹ ጀነራሎቹ እርስ በራስ እየተዋጋን ኢትዮጵያ ተዳክማ በእርስ በራስ ግጭት ውስጥ እንድትገባ የሚያሳይ ፍላጎት ነው። በላይ እንግዲህ የለም የግጭት አዙሪት ውስጥ ኢትዮጵያ እንድትገባ ነው። ይህንንም 2 3ኛ ባህር በር ዘጋብን የተደረገው ትክክል አይደለም አሉ። አጣን የትኛው የመንግስት አካል ይህንን እንደፈረመና በኢትዮጵያ ላይ የባህር በሩ እንዲዘጋ በተለይ የአሰብ ግዛትን ወደቡን ጨምሮ ማለት ነው እንድናጣ የተደረገበት አግባብ ህጋዊና ተቀባይነት የሌለው ህጋዊና ተቀባይነት ያለው መሰረት የለውም። ህጋዊ ሰነድ ፈልገው እንዳቱ ተናግረዋል ክቡር ጠቅላይ ሚኒስትሩ። የትኛው መንግስት አካል ነው ይሄንን የወሰነው ብለው ስለዚህ ይሄ ኢፍትሃዊ እንደሆነ እንደገና ደግሞ በመጨረሻ ማለት 4ኛ በተከበረው ምክር ቤት ፊት አገሮች እንዲያሸማግሉን ጥሪ አቅርበዋል። ለአውሮፓ መንግስት በተደጋጋሚ ይህን ጥሪ አቅርበናል። አሜሪካ፣ ቻይና ሀገራትን ስም ጠርተው አሸማግሉን። በተለይ ይሄ 4ኛው ላይ አምባሳደር፣ ሌሎች ላይም አንተ በተመቸ እርሶ በተመቾት ሪፍሌክት ያድርጉ። ይሄንን ጥሪ ተከትሎ ከሀገራት ምንድን ነው የምንጠብቀው? ከዚህ ሀገራት ይሄንን ኢፍትሃዊ የሆነውን በተከበረው ምክር ቤት ፊት ፎርማሊ አሸማግሉን። አሁን በጠረጴዛ ዙሪያ ቁጭ ብሎ ለመነጋገር ከነዚህ ወዳጅ ሀገራት ምን ይጠበቃል? የተከበሩ አምባሳደርና ሙፍቲ ይሄ እንግዲህ እርሶም የተከበሩ አምባሳደር ዲና የሚያስታውሱት ነጥብ ካለ ይሄ ነገር ምንድን ነው? ክቡር ጠቅላይ ሚኒስትር ኢትዮጵያ ማስተላለፍ ይሄን ቢያነሱልኝ አመሰግናለሁ። በጣም ትልቅ ነገር ነው። የተከበሩ ዶክተር ፈቲያ ያነሷቸው ትላልቅ ነጥቦች ክቡር ጠቅላይ ሚኒስትራችንም በቀደም ፓርላማ መክፈቻ ላይ ያነሱትን ነው በደንብ ነው ያብራሩት። በእርግጥ ይሄንን ጉዳይ ኢትዮጵያ ከጅምሩ ጀምሮ በተለይ ከኤርትራ ጋር ያለው ልዩነት በተቀዛቀዘበትና ወዳጅነት መፈጠር በጀመረበት ወቅት
የአሰብ ጉዳይ ማዕከላዊ ጉዳይ እንደሆነ ይህም በነገራችን ላይ ክቡር ጠቅላይ ሚኒስትራችንም ካሉትን ጋር የኤርትራው ፕሬዚደንት ጭምር አልፎ አልፎ በተዘዋዋሪ መንገድ አሰብን እኮ ምን አለ ኢትዮጵያን ብትጠቀም የሚል ነገር ወዲህ ወዲያ የሚሉት ነገር አለ። ነገር ግን ባለመታደል አንፎርቹኔትሊ ኢትዮጵያ ወደዛ አካባቢ ግንባታ ስትጀምር፣ መንገዱን መጥረግ ስትጀምር፣ አንዳንድ ስራዎችን ስትጀምር ይሄን ማቆማቸው በጣም አሳዛኝ ነው የሚሆነው። በእርግጥ ይሄ ተንኮል ነው። ኢትዮጵያን ለማዳከም፣ ኢትዮጵያ እንዳትሻሻል፣ ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳታንሰራራ እንደ ተንኮል ነው መወሰድ የሚገባው የሚል ነገር አለ። እነዚህ ጥሪ የሚደረግ በተለይ በዲፕሎማሲው መስክ አሁን መሰራት ያለበት ነገር ወዳጅ ሀገሮች ከዚህ ቀደምም በዚህ ደረጃ የረዱበት ሁኔታ አለ። በህዳሴ ግድብ ላይ ረድተውናል። ለምሳሌ ያህል የህዳሴ ግድብን በሂደት በመቃወም ግብጾች በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ ያደረጉትን እንቅስቃሴ ለማክሸፍ የረዱን ትላልቅ ሀገሮች አሉ። ምስጋና ይገባል። እዛ ላይ ካፒታላይዝ ማድረግ ያስፈልጋል። ያን ልምድ ይዘን አሁንም በዚህ በቀይ ባህር ጉዳይ ላይ በተለይ በዚህ በባህር በር ጉዳይ ላይ መስራት የሚያስፈልግ ይመስለኛል። በዚሁ በህዳሴ ግድብ የተገኙት ሙከራዎች፣ የተገኙት ስኬቶች አሁን ለባህር በርም ልንጠቀምባቸው የሚገቡን ነው የሚሆኑት። በዛ ጉዳይ በዛ ብሔራዊ አጀንዳ የረዱን ወገኖች ዛሬም ሊረዱን ይገባሉ። በዛ ደረጃ አመስግነን ለነበረው ፕሮጀክት ስለረዱን፣ ይህም ደግሞ አንድ ትልቅ ብሔራዊ ፕሮጀክት ስለሆነ የኢትዮጵያ እድገት ከባህር በር ጋር የተቆራኘ መሆኑን፣ የባህር በር አስፈላጊነት በፍጹም መሰረታዊ መሆኑን በማስረዳት እነዚህ የተለያዩ ወገኖች እንዲረዱን የማድረግ ስራ መሰራት አለበት። እንግዲህ ይህን ስራ በዋናነት ከሀገር ቤት ነው መጀመር የሚያስፈልገው። በውስጥ በሀገር ደረጃ ህዝባችን ግንዛቤ መያዝ አለበት በዚህ ጉዳይ ላይ። ይሄ ጉዳይ ብሔራዊ ጉዳይ መሆኑን፣ በዚህ ጉዳይ ላይ በፍጹም የተለየ ዓላማ ሊኖር እንደማይችል፣ ይህን ጉዳይ አጣሞ ማቅረብ የኢትዮጵያን ብሔራዊ ጥቅም መዋጋት፣ የኢትዮጵያን ብሔራዊ ጥቅም መጉዳት መሆኑን ያለማወላወል ግልጽ በሆነ ቋንቋ ለህብረተሰቡ የማስረዳትና ህብረተሰባችንን በዚህ ደረጃ የማንቀሳቀሱ ስራ በውስጥ ይጠበቅብናል። ይሄ በውስጥ የሚሰራ ስራ ሆኖ በውጭው ግን የተለያዩ ወገኖችን አገሮችን በዋናነት በተለይ ቀይ ባህር አካባቢ ያሉትን ሀገሮች ይመለከታል። ከዛም አልፎ በአውሮፓ በአሜሪካ ያሉትን ሌሎች ወገኖችንም በዚህ ጉዳይ ላይ ግንዛቤ እንዲኖራቸው ኢትዮጵያ ይህን በደንብ ያውቁታል፣ ይረዱታል። ከዚህ በፊትም ኢትዮጵያ ይህን ደግሞ አግባብ ባልሆነ መንገድ በውዥንብር እንዳጣች ያስታውሳሉ። ምናልባትም የኢትዮጵያን መዳከም የሚፈልጉ ወገኖች ያሉትን ያህል በዛው ልክ ደግሞ የኢትዮጵያን እድገት ሊፈልጉ የሚችሉ ቀና የሆኑ ሀገሮች ይኖራሉ። እዛ አካባቢ ስራ መሰራት አለበት። እዛ አካባቢ እንቅስቃሴ መደረግ አለበት። የዲፕሎማሲ ስራ በስፋት ነው መንቀሳቀስ የሚያስፈልገው። ከጎረቤት ጀምሮ ከኢጋድ ጀምሮ የተከበሩ አምባሳደር ዲና እዚህ ጋር ላስታውሶት፣ ባለፈው ከሶማሌላንድ ጋር በተፈጠረው አለመግባባት የአንካራው ዲክላሬሽን ካስታወሱ ቱርክ ገብታ በሁለቱ መካከል ያለውን ሁኔታ ያረገበችበት ሁኔታ ነበር። አሁንም እንደዚህ አይነት ነገር ከተለያዩ ሀገራት ኤክስፔክት እናደርጋለን ማለት ነው። በኤርትራ በኩልስ ዊሊንግነስ ይኖራል ብለው ያስባሉ? በኤርትራ በኩል ዊሊንግነስ ይኖራል ብለው ያስባሉ? ዴፊኒትሊ ምንድን ነው እንግዲህ ዲፕሎማሲ በብሔራዊ ጥቅም ነው ቋሚ እንጂ ብሔራዊ ወዳጅም ብሔራዊ ጠላትም ቋሚ ጠላትም ቋሚ ወዳጅም የለም። ይህን ጉዳይ የኤርትራ ወገኖችም የኤርትራ ሕዝብም የኤርትራ ኢሊትም የኤርትራ ገዢ መደብ ጭምር ተረድቶት የለም የኢትዮጵያ ጥቅም የኔም ጥቅም ነው፣ ኢትዮጵያ የባህር በር የግድ ያስፈልጋታል፣ ይህ የማይቀር ጉዳይ ነው ብሎ ከተገነዘበ ይህን ጉዳይ ከተቀበለ እሰየው። እዛም ይህንን መልእክት ማስተላለፍን ይጠይቃል። ይህን መልእክት በማን በኩል? በወዳጆቹ በኩል። ይህን መልእክት በአረብ ሊግ በተለይ ቀይ ባህር አካባቢ ባሉት ሀገሮች ለምሳሌ አንፎርቹኔትሊ ከዚህ ቀደም የሬድ ሲ ካውንስል የሚባለው ተቋም አለ፣ ቀይ ባህር አካባቢ የሚደረገውን እንቅስቃሴ የሚከታተል። እነዚህ አብዛኞቹ ቀይ ባህር አካባቢ ቅርበት ያላቸው ሀገሮች ናቸው እዛ አካባቢ ያሉት።
ኢትዮጵያ እዚህ አካባቢ አባል እንዳትሆን በተንኮል የተከለከለችበት ሁኔታ አለ። የተንኮሉ መነሻም ከዚህ ከአባይ ወንዝ ጋር የተያዘ መሆኑ በደንብ ይታወቃል። ይሄ ቀጥሏል። ለእንዴ የሚገርም ነው እኮ የተከበሩ ዶክተር ፈቲ እዚሁ ጎረቤት ሀገር ጅቡቲ ውስጥ ከመዓት ሺህ ማይልስ ርቀት መጥተው የወታደራዊ ተቋም ያቋቋሙ ሀገሮች እንዳሉ እየታወቀ ስለ እነዚህ ሀገሮች ምንም የማይሉ ወገኖች ኢትዮጵያን እዚሁ ደጅ ያለችን ሀገር እዚህ አካባቢ የባህር በር እንዳይኖራትና እዚህ አካባቢ የባህር ኃይል እንዳታንቀሳቀስ እንዳትጠናከር መፈለግ ከተንኮል ውጭ ምን ሊሆን ይችላል? ስለዚህ በተቻለ መጠን ወዳጆች እንዳሉ ጠላቶች ያሉትን ያህል ከግምት በማስገባት ወዳጆች ላይ ስራ መሰራት አለበት። እነዚህ የኢትዮጵያን ብሔራዊ ጥቅም የሚቀናቀኑ ኃይሎች ደግሞ እንዲሸነፉ በዲፕሎማሲው መስክ እንዲሸነፉ ማድረግ ነው። በህዳሴ ግድብ ላይ በጸጥታ ጥበቃ ምክር ቤት ላይ እንደተሸነፉ፣ በሌሎችም መድረኮች እንደተሸነፉ ይሄ በዚህም በዚህ በባህር በርም ጉዳይ ሌላ ሽንፈት እንዲገጥማቸውና የባህር በርን የማሳካቱ ስራ በጥንካሬ ሊገፋበት ይገባል። ህዝባችን ከተባበረ በብሔራዊ ጥቅም ዙሪያ አንድ ከሆነ ደግሞም አንድ መሆንም አለበት። አንዳንዴ እዛ ጋ የተከበሩ ዶክተር የሚረጩ እፍትሃዊ የሆኑ ውዥንብሮች ሊኖሩ ይችላሉ። አፍራሽ የሆኑ ውዥንብሮች አሉ። የሌሎች መሳሪያ ተጠቃሚ የሚሆኑ ወገኖችም ደግሞ እንደ ወገን ቀርበው ተቆርቋሪ መስለው የሚቀርቡበት ሁኔታ አለ። ይህን ማፍረስ ይጠይቃል። ይህንን መቋቋም ይጠይቃል። ይህም በምንድነው መቋቋም የሚቻለው? በአንድነት፣ በጽናት፣ በአጠቃላይ የኢትዮጵያን አጀንዳ ከፍ አድርጎ በማውለብለብና የባህር በር ጉዳይም ከኢትዮጵያ ህልውና ጋር ከኢትዮጵያ እድገት ጋር የተያዘ መሆኑን በደንብ ማስረገጥ፣ ይህን በማረጋገጥ ስራ መሰራት አለበት የሚል አስተያየት ነው ያለኝ። በዚህ ደረጃ ከተንቀሳቀስ ከሰራን ሆፕፉሊ ይህን ጉዳይ የማናሳካበት ምንም ምክንያት እንደሌለ እርግጠኛ ነኝ። እናሳካልን ብዬ አስባለሁ። የተከበሩ ዶክተር በጣም እናመሰግናለን። የተከበሩ አምባሳደር ዲና ሙፍቲ። ዶክተር ፈቲም ዲቴሉ እንደዚህ በደንብ ያው ኮሆስት ጠንከር ያሉ ኮሆስት ነው። ኖርማሊ ዶክተር ፈቲ ናቸው ይህን ኢኒሽቲቭ ወስደው። የተከበሩ ዶክተር ፈቲ በራሳቸው የቲክታክ አካውንት ነው። እኔ ገዛ ነው የማደርገው፣ ፋሲሊቴሽን ላይ ነው የምሰራው ማለት ነው። በተቻለኝ መጠን በሀሳብም የምችለውን ያህል እሳተፋለሁ። እዚህ ላይ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ ህዝብን ሰርቭ የምታደርጉ በመንግስት ውስጥ ያላችሁ ሰዎች፣ ሌጅስሌቲቭ ብራንች ውስጥ ያላችሁ ሰዎች ያለውኝ የተከበሩ ሳዲቅ አደም ጆይን አድርገውናል። የተከበሩ ኢሳቦሩ፣ የተከበሩ ሞጋ፣ የተከበሩ ከዲጃ፣ የተከበሩ ሰሚራ፣ የተከበሩ ዶክተር ፈቲ እንዲሁም የተከበሩ ዮዳሄ አሉና አሁን ቀጥታ ወደ እነሱ ነው የሚሄደው። ከዛ በፊት ግን ከታች ያላችሁ ሰዎች ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ነው እያየው ነው። ከ105,000 በላይ ላይክ አድርጋችኋል። ወደ 2,200 ሼሮች አሉ። ሼር አድርጉ፣ ሌሎች ሰዎች መጥተው እንዲሳተፉ። በተቻላችሁ መጠን አንደበትንና ብዕርን መግዛት የትልቅነት ምልክት ነው እና ጥያቄዎቻችሁን ጨዋነት በተሞላበት መንገድ አቅርቡ። ከዛ የጎደለ ነገር ካለ ያው እንደቀደም እንደነገርኳቸው ሰጥ ያደርጓቸዋል። እዚህ ጋር አንድ ነገር ልጨምርልህና አቶ ዮዳሄም በኋላ ሪፍሌክት ሊያደርጉ ይችላሉ። በተለይ በናሽናል አይዲ በኩል እኛ በራችንን ከፍተን በተለይ ብዙ ሀገራት ናቸው ሆስት የምናረጋቸው። በጥገኝነት ኢትዮጵያ በሯን ከፍታ ጎረቤት ሀገራት ወዳጅ ወንድም እህት ናቸው። በሃይማኖት በደም የተሳሰርንም ብለን ብዙ በኢስት አፍሪካ ትልቁን የስደተኞች የምንይዝ አገር ነን እና ኢትዮጵያ ይህንንም በናሽናል አይዲ በኩልም ኤርትራውያንም ቢሆኑ ናሽናል አይዲ ወስደው በስነስርዓት ህግን አክብሮ ከመኖር አንጻር ምናልባት ተቋማቸው ለነሱ የሚያደርገው እገዛ ህግና ስርዓትን አክብሮ አይዲያቸውን በትክክል ይዘው እንዲኖሩ በዛ በኩል የተደረገ ነገር ካለን በኋላ ሪፍሌክት ሊያደርጉ ይችላሉ። አቶ ዳሄም፣ አቶ ሳዲቅ እስቲ ድባቡ እንዴት ነበር? የክቡር ጠቅላይ ሚኒስትር ያነሱት መልእክት በጣም ቁልፍ የሆኑ መልእክት ነው ያነሱት። አቶ ሳዲቅ በተለይ የኤርትራ ኢትዮጵያን ሰላም ከማናጋት አንጻር ህገወጥ መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር በማድረግ እየተሳተፈች እንደሆነ ክቡር ጠቅላይ ሚኒስትሩ በተከበረው ምክር ቤት ፊት በግልጽ ለኢትዮጵያ ህዝብ ይፋ ያደረጉት ሁኔታ ነው ያለው እና በጠረጴዛ ዙሪያ ቁጭ ብለው ለመነጋገርም ጥሪ አቅርበዋል እና ከወዳጅ ሀገራት ምንድን ነው የምንጠብቀው? አቶ ሳዲቅ
አቶ ሳዲቅ አሁን ስለሆነ የመጡት መጀመሪያ ኢንትሮዳክሽንም አላረጉም። ደግሞ ለተከበሩ አቶ ዮዳሄም ይሄ ጥሩ መክፈቻ ነው የሚሆነው ሴግዌይ ስለሚሆን አቶ ሳዲቅ ይሰማል? ተከበሩ አቶ ሳዲቅ ይሰማል? እሺ ሰምተውታል? የተከበሩ ዶክተር ይሰማል? ሙሉ በሙሉ አልሰማሁትም። እስቲ አሳጥሮ ይድገም። እሺ አቶ ሳዲቅ ክቡር ጠቅላይ ሚኒስትሩ በጣም ቁልፍ የሆኑ መልእክቶችን አስተላልፈዋል። በባህር በር ጉዳይ ላይ ለተከበረው ምክር ቤት ፊትም ለኢትዮጵያ ሕዝብ ይፋ ያደረጉት ለዓለም ሕዝብ ይፋ ያደረጉት በጣም ወሳኝ ቁልፍ የሆኑ ብዙ ነገሮችን ክሊል ያደረጉበት ከኤርትራ ጋር ያለው ሁኔታ ምን እንደሚመስል ግልጽ ያደረጉበት ሁኔታ ነው ያለው። አንዱ ቁልፍ ያነሱት ነገር የኤርትራ መንግስት በኩል በዛ በኩል የሚደረጉ ህገወጥ መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር እንዲቆም እንደሚከታተሉ መረጃ እንዳላቸው ማስረጃ እንዳላቸው ይፋ አድርገው ገልጸዋል። አንዱ ይሄ ነው። ሌላ ለዓለም መንግስታት አሸማግሉን በጠረጴዛ ዙሪያ ቁጭ ብለን እንነጋገር ብለው የሀገራትንም ስም የጠሩበት ሁኔታ አለ እና ከዚህ በፊት እንደምናስታውሰው የሶማሊያውንም ድርድር በአንካራ ስምምነት በሀገራት አሸማጋይነት ውጥረቶች እንዲረጉ የተደረገበት ሁኔታ አለ እና ኢትዮጵያ ሁሌም በጠረጴዛ ዙሪያ ቁጭ ብሎ ለመነጋገር ዝግጁ እንደሆነች በተደጋጋሚ እያሳየች ነበር። ከዚህ በፊት የምታደርገው ነበር። አሁንም በይፋ ለዓለም መንግስታት ይህንን ሪኩዌስት አድርገዋል። ክቡር ጠቅላይ ሚኒስትር ከዚህ ከወዳጅ ወይም ከሌሎች ሀገራት ምንድን ነው የምንጠብቀው? እስቲ በዚህ ላይ አቶ ሳዲቅ ጨርሻለሁ። አመሰግናለሁ ዶክተር ፈቲ። እውነትም እንደገለጽከው ያው በምክር ቤት ውስጥ በርካታ ጉዳዮችን ናቸው ከዚህ አንጻር ጠቅላይ ሚኒስትሩ ያነሱት። መነሻ አድርገውም ያነሱትም ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ለመስጠት ነው የገቡትና ያብራሩት። እንግዲህ የቀይ ባህር ጉዳይ ፋክተሮቹን አብራርቷል። የቀይ ባህር ፋክተር ብለን ልናወራቸው የምንችላቸው አንደኛ ፋክተር ህጋዊነት ነው። ሁለተኛ ፋክተር ታሪካዊ ዳራ ነው። ሶስተኛ ፋክተር መልክዓ ምድራዊ ነው። አራተኛ ፋክተር ኢኮኖሚያዊ ጉዳይ ነው። አራት የቀይ ባህር ፋክተሮች ብለን ልንጠራቸው የምንችላቸውን ጉዳዮች አብራርተው ይህንን ጉዳይ በተለይ ከአሰብ ራስ ገዝ ጋር በተለየ ሁኔታ ተያይዞ ይሄንን ጉዳይ አገር ሆና እንዲትወጣ ከናጠቃላይ የማይመለከተውንም ክፍል አሰብን ጨምሮ ጠቅላላውን ይዞ እንዲወጣ የተወሰነው ውሳኔ ኢፍትሃዊ መሆኑን ኢቭን ባለቤቱ የማይታወቅ መሆኑን ማን እንደወሰነ ተቋም የሌለበት መሆኑን በግልጽ የማይታወቅ ግን ውሳኔው ሞቲቬትድ የሆነው የተዛባ ትርክት ውጤት መሆኑን አብራርተው ነው አሁን አንተ ወደ አመጣው ጥያቄ የተሸጋገረው። በጥቅሉ ስታይ እንግዲህ ይሄ ማለት በርካታ እንድምታዎች አሉት። የዓለም አቀፍ ማህበረሰብ ሰላምን ነው የሚፈልገው፣ ሰላምን ነው የሚሰብከው። የዓለም አቀፍ ማህበረሰብ የተሻለ ግንኙነትን፣ አብሮ ማደግን፣ አብሮ መበልጸግን ነው የሚሰብከው። የዓለም ማህበረሰብ በጋራ ተባብሮ አብሮ መኖርን ነው የሚሰብከው። ስለዚህ በእነዚህ በቀይ ባህር ፋክተሮች ምክንያት ኢፍትሃዊ የሆነ ውሳኔ በኢትዮጵያ ላይ ተወስኗል። ኢፍትሃዊ በተወሰነበት ቦታ ደግሞ ፍጹም የሆነ ሰላምን መጠበቅ አይቻልም ነው ትርጉሙ የገባኝ ነው። ኢፍትሃዊነት ባለበት ኢፍትሃዊ ውሳኔ በተደረገበት ሰላም ሆኖ መኖር አስቸጋሪ ነው የሚሆነው የሚል መልእክት ነው ያስተላለፉት። ለዚህ ደግሞ ይህንን ጉዳይ ወደ ሙሉ ሰላም አብሮ በጋራ ወደ መኖር ሊያመጣ የሚችለው አንደኛውና ዋነኛው የዓለም አቀፍ ማህበረሰብ ግፊት ነው። የዓለም አቀፍ ማህበረሰብ ግፊት ደግሞ ኢትዮጵያንም ኤርትራንም
በማቀራረብ በማወያየት እንዲደራደሩ በማድረግ ይህ ጉዳይ ኢፍትሐዊ ውሳኔ የተወሰነበትን ጉዳይ ራክቲፋይ በማድረግ እንዲቀለበስ በማድረግ የተፈጠረው ችግር እንዲፈታ በማድረግ በኩል ከፍተኛ አስተዋጽኦ ሊያደርጉ ይችላሉና የዓለም አቀፍ ማህበረሰብ፣ አገራት፣ ድርጅቶች፣ ተቋማት አደራድረውን ይሄ ጉዳይ መፍትሄ ያገኝ ነው። ይህ በሚደረግበት ጊዜ እንግዲህ ከዚህ በኋላ ከነዚህ አካላት ምንድን ነው የሚጠበቀው? አንተ ወዳልከው ጉዳይ መምጣት ያስፈልጋል ማለት ነው። ምንድን ነው የምንጠብቀው? በቅርብ ጊዜ እንግዲህ በርካታ ሲናሪዮዎችን ማስቀመጥ ይቻላል። የኃይል አሰላለፎች ሊመጡ ይችላሉ። ምን አይነት ኃይል አሰላለፍ ሊከሰት ይችላል? ይህ ጉዳይ እውነትም በአፍሪካ ቀንድ የህልውና ጉዳይ እየሆነ ነውና አገራት አገራት ተባብረው አብሮ መበልጸግና ማደግ ስላለባቸው ይሄ ጉዳይ መፈታት አለባቸው ብለው የሚመጡ አገራትና ተቋማት ይኖራሉ። እነዚህ ደግሞ ፖዚቲቭን በማሰብ እኛም እነዚህ አካላት መጥተው አሜሪካ ሊሆን ይችላል፣ ቻይና ሊሆን ይችላል፣ ራሽያ ሊሆኑ ይችላሉ፣ ኢጋድ ሊሆን ይችላል፣ የተባበሩት መንግስታት ሊሆኑ ይችላሉ፣ የጸጥታው ምክር ቤት ሊሆኑ ይችላሉ። እነዚህ አቀራርበውን ይህ ጉዳይ ምላሽ እንዲያገኝ ያስችላሉና እኔ ጥሩ ሜሴጅ ነው፣ ጥሩ መልእክት ነው ለዓለም አቀፉ ማህበረሰብ ጠቅላይ ሚኒስትሩ ያቀረቡት የሚል አስተያየት ነው ያለኝ። ተመልሼ እመጣለሁ። ለጊዜው እዚህ ላይ ላብቃ። እናመሰግናለን። የተከበሩ አቶ ሳዲቅ፣ በምልክት ያሳየሁት ለእርሶ አይደለም፣ ታች ላሉ ሰዎች የኔን ምስል እንዲጫኑ ታፕታፕ እንዲያደርጉ ነው። ቤቱ ማስታወሻ ስለሚፈልግ ነው እንዳይረሱ እንጂ ለእርሶ አይደለም። በጣም እናመሰግናለን። የተከበሩ አቶ ዮዳሄ፣ ከዚሁ ጋር ተያይዞ ቅድም የተከበሩ ዶክተር ፈቲ ያነሷቸውን ጥያቄዎች መመለስ ይችላሉ። እሺ፣ ቴንክ ዩ የሆነ ኢኳል። ስለዚህ ያው በቅድሚያ በጣም አብሬያቸው በስራ ከምሰራቸው ከማከብራቸው የህዝብ ተወካዮች ጋር እዚህ ላይቭ ላይ በመግባቴ ደስተኛ ነኝ። ይሄ ስለ ናሽናል አይዲ ከማውራቴ በፊት እንዲሁ ከግል ከፐርሰናል ሪፍሌክሽን ለመጀመር እኔ ያው እንደምታዩኝ ወጣት ነኝ። በሰማኒያዎቹ ኢህአዴግ ወይም ወያኔ ሻዕቢያ የመሳሰሉት በገቡ ጊዜ ደርግ ያው በራሱ በአቅም ማነስ ተሸንፎ ወጥቶ ኢህአዴግ በገባ ጊዜ 83 ከዛ ደግሞ 85 ኤርትራ ተገነጠለች ሲባል ልጅ ነኝ። ያው መጽሔቶች አለው በዛ ጊዜ ታስታውሳላችሁ። መጽሔቶች በጣም ትላልቅ ነበሩ። የሆነ መጽሔት ላይ ያለ ስዕል ማልረሰው አለ። የሆኑ ሰዎች ከኤርትራ ሳይዶ ነው ሰንሰለት አስቀምጠው ወደዛ የጎተቷት በመሀል እንትን የሆነ እና በፊት ልጅ እያለን ያው ተገነጠለች ሲባል የሚመስለን ፊዚካሊ ሁሉ ነበር የሚመስለን። ኤኒዌይስ ወደ ምን እየደረስኩ ነው? ያኔ የማስታውሰው የቤተሰቦች የኔ የግል እናቴ የሚሰማት ስሜት እዚህ ላይ ምን ያህል የልብ ስብራት እንደነበር እንደዚህ የኢትዮጵያን ብሔራዊ ጥቅም የሚሸጡ ሰዎች ገብተው አሸነፍን ብለው ይዘው ወደ አልባ ያደርጓታል የሚለው ነገር በጊዜው ለህዝብ አልተዋጠለትም። አሁንም አልተዋጠም። ምንድነው ልዩነቱ? የዛሬ 20 ዓመት የዛሬ 25 ዓመት ይህን ማንሳት ክልክል ነበር። በፍጹም የማይወራ ወሬ ነው። ይህን የሚያወራ የመንግስት ጸረ ሰላም ነው ተብሎ ይፈረጅበት ነበር። አሁን ከ30 ዓመት በኋላ ይህን ጥያቄ እንደ ህዝብ ስናነሳ እንደ መንግስት ስናነሳ እስከዛሬ አለመጠየቃችን ነው የሚገርመው። እቺን የምታክል 30 ኪሎ ሜትር ርቀት ባይኖኪላር ይዘህ እኮ ይታያል። ባህሩ ቅርብ ነው። ቀጭን መስመር ይዘው 400 ኪሎ ሜትር ርዝመት ያለው ጣሊያን በሰዓቱ መስመር አስምሮ ያው ውስጥ ገብቼ መቆጣጠር አልችልም፣ ግን ቢያንስ ዳርዳሩን ዝም ብዬ ላስምርና ሊያዘው ብሎ ያሰመረውን መስመር ይዞ ይሄ አይቀየርም አይጋገርም ተብሎ ዝም ብሎ ማስቀመጥ እኛም እንደ ሀገር እስከዛሬ አለመጠየቃችን የሚገርም ነገር ነበር። ስንጠይቅ ደግሞ የኤርትራ መንግስት መደንገጡ ግልጽ ነው፣ ተገቢም ነው።
ምክንያቱም በቃ እኔ ይሄንን ኢትዮጵያንም አላሰራበትም እኔም አልሰራበትም። ምክንያቱም የኤርትራ ኢኮኖሚ እንኳን 3 ይሄ ሃርበር ናቹራል ሃርበር ይቅርና 1 ይበዛበታል። 3 ናቹራል ሃርበር ዝም ብሎ ክሎዝ አድርጎ ማስቀመጥ ኦብቪየስ የሆነ ምንም ለራስ ጥቅም ታስቦ ሳይሆን የኢትዮጵያን ኢኮኖሚ የኢትዮጵያን ብሔራዊ ጥቅም መጉዳት ብቻ ኦብጀክቲቭ የሆነ ነው። ይሄ እንግዲህ ይቅርታ አድርጉልኝ እኔ 60ዎቹ ይሄ የዛ ጀኔሬሽን በሰዓቱ እንግዲህ አሁንም የኤርትራን እየመራ ያለው መንግስት ያለበት ችግር ነው። ይሄ ዊን አያስቡም፣ ሉዝ ነው። በአዲሱ እርግጠኛ ነኝ አዲሱ ጀኔሬሽን ኤርትራ ውስጥ እንደዚህ ያስብም፣ ወጣቶች ኤርትራ ውስጥ እንደዚህ ያስብም። ኢትዮጵያን ወንድሞቻቸው ላይ ዘግተው የእነሱን የዕለት ተዕለት የኑሮ እንቅስቃሴ የኑሮ ውድነት የኢኮኖሚ ላይ ጉዳት እያደረሱ መቀመጥ አያስቡም፣ እንደማይችሉም ስለሚያውቁት ማለት ነው። ስለዚህ የዊን የሆነ ሶሉሽን እንደ ሀገር ነው የምናስበው፣ እንደ ብልጽግና ዊን ነው የምናስበው። ኤርትራን መጉዳት ኦርከሌን መጉዳት ወይ ግብፅን መጉዳት አይደለም የኛ ዓላማ፣ ኢትዮጵያን ማስጠቀም ነው፣ የራሳችንን ጥቅም ማስከበር ነው። ስለዚህ ጀስት ይህን ባክግራውንድ ለማንሳት ነው። ክቡር ጠቅላይ ሚኒስቴርም አምባሳደር ዲና አንስተውታል፣ ዶክተር ፈቲም አንስቶታል። ግብፅ ብዙ ነገር እያለች ነው። ግብፅ አሁን ይሄ ግድቡ ከተገደበ ጊዜ ጀምሮ ምን እያለች ነው? ምን አገባት ኢትዮጵያ በቀይ ባህር ጉዳይ ምን አገባት የሚል አርቲክል በቀን 3 ይወጣል በትንሹ። ምን አገባት በጣም ተጨንቀውበታል። ከኤርትራ ይልቅ ኤርትራም ተጨንቃበታለች። የኤርትራ መንግስት የግብፅ መንግስትም ተጨንቋል። በቃ እንዴት ምን ቆርጣቸው ነው እነዚህ ኢትዮጵያን ብለው ደግሞ ሬድሲ እና ምክንያቱም በእነሱ ሂሳብ በግብፅ ሂሳብ በዛሬ 30 ዓመት የተዘጋ አሳክተውታል። በቃ ኢትዮጵያን ማራቅ ነበር አላማቸው፣ ሳክቶልናል ብለው ቁጭ ብለዋል። አሁን ያው ይሄ ምንድነው የሚባለው እኩይ በሆነ እንትን የፈጠሩት ጥምረት ግብፅ ኤርትራ ምን እያሉ ኤርትራም ያው ህዝቡ ጋር አይደለም ችግሩ መንግስት ጋር ነው። ከዛ እነዚህ ችግሮች ቀስ እያሉ የተለያየ እንግዲህ ጥይት ለመግዛት ኦብጀክቲቭ ልማት ሳይሆን ጥይት ማስተባበል የሆነ መንግስት እንግዲህ ለሀገሩ ህዝብ አይጠቅመም። ቢያንስ ኢትዮጵያን ለጊዜው ትንሽ ጊዜ ችግር ይዛ ተኩስ ምናምን ሊፈጥሩብን ይችላሉ፣ ግን ለሀገራቸው የራሳቸውን ናሽናል ኢንተረስት መጠበቅ አይደለም አላማቸው። የኤርትራ መንግስት ወደ ስልጣን ሲመጣ የኢትዮጵያን ናሽናል ኢንተረስት አታክ ማድረግ ነው፣ ወይም የኢትዮጵያን በቃ ኦሪጂናል ሀሳባቸው የኢምፖርት ኤክስፖርት ሁሉ ነገር ቡናም እኛ እንሸጣለን የኢትዮጵያንም ወርቅ እኛ እንሸጣለን በሚል ሀሳብ ነበር። እሷ ልሳካ ሲል በቃ ዝም ብለን ዘግተን እንቀመጥ፣ እኛም ድሃ እንሆናለን፣ እናንተንም እንጨቁናለን። እሱ በብልጽግና መንግስት የማይሆን ነገር ነው። አሁን ዙሩም በኢንተርናሽናል ሌቭል እየጠበቀ ነው። የኮንጎ የዲአርሲን ካርታ ካያችሁት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዲአርሲ ሴንትራል አፍሪካን ሀገር ነች። መሀል አፍሪካ ላይ ያለች ሀገር ነች። እንደምንም ብላቀጭ አሁን እንዲያውም እዚህ ኮሜንት የሚጽፈው ሰው ካርታ ከፍቶ ቢያየው ጥሩ ነው። ምን ይመስላል የዲአርሲን ካርታ? ዲአርሲ ሴንትራል አፍሪካ ላይ ነው ያለችው። የዲአርሲ ሴንተር ከባህር በር 300፣ 400፣ 500፣ 700 ኪሎ ሜትር ርቀት ላይ ነው ያለው። እንደዛም ሆኖ እንደምንም ብሎ ቀጭን እጇን እንዲከታ የባህር በር አክሰስ አግኝታለች። እኛ እዚህ 30 ኪሎ ሜትር በባይኖኪላር ይታያል። ሊትራሊ ሬድሲ ይታያል ከኢትዮጵያ ላይ ሆነ አንዳንድ ቦታ ላይ እና እዚህ ሆነን እስከዛሬ ያለመጠየቃችን ዝም ማለታችን ሌሎችን ይገርማል። እኔ አሁን ለውጭ ዜጎች አሳያችኋለሁ ካርታችንን። ምን ይመስላችኋል? እቺ ቀጭን ነገር እንደዚህ በረዥሙ ተዘግታ እንደዚህ አይነት አስተውላችሁ ታውቃላችሁ ወይ? እንደዚህ አይነት ነገር አይታችሁ ታውቃላችሁ? ሌላ ሀገር መሀል ሆኖ 700 ኪሎ ሜትር ርቀት ላይ ሆኖ ቀጭን እጁን አስገብቶ የባህር አክሰስ ያገኛል። እና ብዙ ሰው ይገርመዋል የውጭ ዜጋ ሳይ እንዴት እንደዚህ አይነት ቀጭን እንትን እንዴት ዝም አላችሁ? በተለይ በፈቃዳችን እንደተሰጠ ተደርጎ ስለሆነ የተሳለ ፈቃዳችን አይደለም የተሰጠው። በመሀል በነበረ በሲቪል ዋር የአማጽያን ገብተው በያዙት ስልጣን በጊዜያዊ መንግስት የተወሰደ መሬት ነው። ይሄ ኢትዮጵያ ዶክተር አብይም ጠቅሶታል፣ መታኮስ አንፈልግም፣ ግን ናሽናል ኢንተረስታችንን እናስጠብቃለን የሚጠይቅ ጀነሬሽን ነው የመጣው።
ዊን በዊን ዊን የሚያስብ ነው። ኤርትራን መጉዳት አይፈልግም። ኢትዮጵያ ፕሮስፐር ካረገች ነው ኤርትራ ፕሮስፐር የምታደርገው። ኢትዮጵያ በር ተዘግቶ ደግሞ ኤርትራ ከፖቨርቲ መውጣት አትችልም። ህዝቡም እንደዚህ እንደተሰደደ ይኖራል፣ እንደ ደህየ ይኖራል። ኤርትራ ህዝብና እኛ የጋራ ጉዳት አንፈልግም፣ የጋራ ጥቅም ነው የምንፈልገው የሚለው በጣም ጥሩ ነጥብ ነው። ፓርላማ ላይ የሀገራችን ክቡር ጠቅላይ ሚኒስትር የሚያነሱት አሁንም እነ አምባሳደር ዲና እና ዶክተር ፈቲ ያነሱት ነጥብ በጣም አሪፍ ነጥብ ነው። የናሽናል አይዲን በተመለከተ ዶክተር ፈቲ ስለጠይቀኝ ናሽናል አይዲ ብዙ አሁን ኡጋንዳ እዚህ ቅርብ ኡጋንዳ ብታየው የኡጋንዳ ናሽናል አይዲ በጣም ብዙ ፕሮሰስ ታልፎ ነው የሚገኘው። ኡጋንዳ ተሰደው የሚኖሩ ኤርትራውያን ማግኘት አይችሉም። እዛ በስደት የሄዱ ኢትዮጵያውያን ካሉ ማግኘት አይችሉም። እኛ በኢንክሉሲቭ አቃፊ የሆነ ስርዓትን የዘረጋ ነው። አንድ ሰው ስደተኛ ቢሆንም ሰብአዊ መብቱ ይጠበቅለታል፣ የስደተኝነት መብቱ ይጠበቅለታል። ስለ ናሽናል አይዲ ዜግነታቸውን እስካላጭበረበሩ ድረስ ኤርትራዊ ከሆነ ኤርትራዊ ብሎ፣ ሱዳናዊ ከሆነ ሱዳናዊ ብሎ ናሽናል አይዲ ይወስዳል። የስደተኛ ሲስተም ጋር ኢንተግሬት አድርጓል። ባይዘ አንዳንድ የማጭበርበር ሙከራዎች ምኖች እነሱም እየተያዙ በህግ ሂደት እየተካሄደበት ነው። ስለዚህ ይህንን አይዲ አላቸው ማለት ካን አክሰስ ሰርቪስ አክሰስ ማድረግ ይችላሉ፣ ንግድ መስራት ይችላሉ፣ ነግደው ራሳቸውን ቤተሰባቸውን መጥቀም ይችላሉ። ኢትዮጵያ ከስደተኛ ምንጭ ይልቅ የስደተኛ ተቀባይ ነች። 1 ሚሊዮን በላይ ስደተኞች ኢትዮጵያ ውስጥ ይገኛሉ። በአሁኑ ጊዜ በጣም ትልቅ ቁጥር ነው። ኤርትራውያን በጣም ብዙ አሉ። ሱዳናውያን እንግዲህ ያው ሱዳን በጣም የሚያሳዝን ሲቪል ዋር ውስጥ ነች። በጣም ብዙ ሱዳናውያን አሉ። ደቡብ ሱዳን በጣም ብዙ፣ ሶማሊያ በጣም ብዙ እና የአቃፊ ሀገር ነች ኢትዮጵያ። የሚመጣብንን ሰው ባይዘ በቅርብ ከ3 ቀን በፊት እንዳጋጣሚ ቦንጋ ነበርኩ ደቡብ ምዕራብ ኢትዮጵያ። ደቡብ ምዕራብ ኢትዮጵያን ብቻ አይተ ኢትዮጵያ ሄቨን ኦነር ዝላትላት ትችላል። ባይዘ እንደዚህ በዚህ በየሶሻል ሚዲያው በየመኑ ክፉ ነገር የሚናገሩ ሰዎች ሀገራቸውን ስለማያውቁ ነው። ሄደው ቢያዩ ሄቨን ኦነርዝ ማለት እዚህ ነው ያለው፣ ሄቨን ኦነርዝ ነው ያለው። ለሌሎች መትረፍ ይችላል። ጀስት ደቡብ ምዕራብ ኢትዮጵያ ብቻ፣ ሌላውን እርሳው። ኦሮሚያን፣ አማራን፣ ሌላውን ደቡብ ምዕራብ ኢትዮጵያ ሆርን ኦፍ አፍሪካን መመገብ ይችላል፣ ኤርትራን መመገብ ይችላል፣ ሱዳን መመገብ ይችላል። እና ዊ ሃቭ ሪሶርስስ። አሁን ደግሞ ናሽናል ኢንተረስቱን የሚጠይቅ ህዝብ አለ፣ ወጣት አለ። ዘኒው ጀኔሬሽን ሊደርስ እንደ ዶክተር አብይ አይነት የሀገር ሊደር እዚህ የተከበሩ የፓርላማ አባላት ዘኒው ጀኔሬሽን ኢዝ አስኪንግ ኩዌስችንስ። ይሄ ዝም ብሎ ናሽናል ኢንተረስቱን ወደኋላ ጥሎ ይሄማ በፍጹም አይጠየቅም እያለ እንደዚህ ፊት ለፊት አግጦ የወጣ አንፌር የሆነ ነገር ከባህር በር ቅርብ ሆነ አለማስጠቀም። ቢያንስ የጅቡቲ በቢሊዮኖች ቢያስከፍሉንም እያስጠቀሙ ነው። ክቡር ጠቅላይ ሚኒስትር ጠቅሰውታል። ምንም አይነት ኢንፍራስትራክቸር መንገድ እንዲዘረጋ አይፈለግም። ወደ አሰብ እዛ አካባቢ እንዲገነባ አይፈለግም። ክሬን እንዲገነባ አይፈለግም። ይህ ምንድን ነው? ሉዝ ሜንታሊቲ ነው። ይህ 60ዎቹ የኦልድ ጀነሬሽን የኤርትራ አመራሮች አሁን ሊደርሺፕ ላይ ያሉ ሰዎች በቃ ይሄ ከኢትዮጵያን ጎድቶ ይሄ አንድ ቀልድ አለ የምታስታውሱት ከሆነ አንድ ሰው ፈጣሪ ምን እንዳደረግልህ ትወዳለህ? የፈለግከውን ነገር እሰጥሃለሁ፣ ግን ለአንተ የምሰጠውን ደብል አደረግልሃለሁ ለጎረቤትህ አለው። ጎረቤቱን ይጠላዋል ሰውዬው። ስለዚህ ምን አለ አሰብ በጣም ተጨነቀ። 1 ሚሊዮን ብር ቢጠይቀው 2 ሚሊዮን ለሱ ሊሰጥ ነው። ስለዚህ አይ በቃ አንድ አይኔን አጥፈው አለው። የዛኛው ሁለቱ እንዲጠፋ ነው። ይሄ ቀልድ ነው ይባላል፣ ግን አሁን የኤርትራ ያለው የሽማግሌዎቹ ሊደርሺፕ ጋር የምናየው ይህንን ነው። እኛም ድሃ እንሆናለን፣ እነሱንም መንገድ እንዘጋለን። ምንም አይነት ኢንተረስት አለመኖር እና ብዙ አይቆይም። ይሄ ጀኔሬሽኑ ወጣት ኤርትራውያን በዚህ አያምኑም፣ ሊያምኑም አይችሉም። በሉዝ ነገ እንደሚጎዳቸው ስለሚያውቁ ኢትዮጵያንም በዚህ ዝም ብለን ይሄንን አድበስብሰን የምናልፍበት ጊዜ አልፏል። ናሽናል ኢንተረስታችንን እናስከብራለን ለማለት ነው። ቴንክ ዩ። በጣም እናመሰግናለን የተከበሩ አቶ ዮዳሄ። ቀጥሎ አሁን ጊዜያችንን በአግባቡ ለመጠቀም አይ ቲንክ ኔትወርክ እያስወጣ ነው ሰዎችን። ዶክተር ፈቲንም እንደዚሁ አምባሳደር ዲና ሙፍቲም
እየወጡ እየተመለሱ የሚናገሩት አለ። ኦኬ ዶክተር ፈቲ ዶክተር ፈቲ አለ። አቶ አያና ዶክተር ሮባን አክሰፕት አድርገው። ዶክተር ሮባ አክሰፕት ተደርጓል። እሱም ኔትወርክ እየገባ ነው። ዶክተር ሮባን በተመሳሳይ ኔትወርክ እንደዚሁ እያስቸገረው ነው። የጾታ ስብጥርን እንድንፈጥር ወደ ተከበሩ ሰሚራ እንሂድና ከዛ በኋላ ወደ አንተ እንመለስ። ፈቃደኛ ከሆንክ ዶክተር ፈቲ። እሺ የተከበሩ ሰሚራ ጠቅላይ ሚኒስትራችን በፓርላማ ባደረጉት ንግግር ላይ እኔ የተረዳሁት አንደኛ ናቸውና ሀገር መሪ የግልም ከፍተኛ ያደረጉ ያው አገሮች ግንኙነታቸው ያው በኢንተረስት ላይ ነው። ባይዘዌ የትኛውም ሀገር ብትሆን በራሷ አንዱ የግድ ሪሌሽኑ የሚያስፈልገውም ለዛ ነው። የአንዱን ጉድለት አንዱ መሙላት አለበት እና በዚህ ደረጃ ፐርሰናሊም ያው ይታወቃል የኤርትራ መሪና ግን እሳቸው ባላቸው ኮሚትመንት እንዴት አብረው ራሱ ስቀው ማያውቁትን ሰው እንዴት ሲያስቁ እንደነበሩ ይሄ ራሱን በዚህ አንዱ የዲፕሎማሲ ስራ ነው ብዬ ነው ማስበው እና በዛ ደረጃ ነበር የተጀመረው ግንኙነት። ህዝቡን እንዳያችሁት ነው ባይዘው ምን ያህል ኢትዮጵያ ኤርፖርት ሲመጡ ምን ያህል መሬቱን ራሱ እየሳሙ እንዴት እንደነበሩ ያየንበት ሁኔታ አለ ማለት ነው። ስለዚህ ፐርሰናል የተደረጉ ጥረቶች በጣም በከፍተኛ ደረጃ እንደሄዱ በግልጽ ያስቀመጡበት ሁኔታ አለ። ይሄ እንደ ሀገር የተደረገው ግንኙነት ግን መጨረሻ ላይ ተከፍቶ የነበረውን ራሱ ተመልሶ የተዘጋበት ሁኔታ እንደነበረ የገለጹበት ሁኔታ አለ። ስለዚህ ሰው ደግሞ ሁለት ሰው አልግባባ ካለ ሶስተኛ ሰው ሽምግልና መጥራቱ አይቀርም ማለት ነው። ይሄንንም በግልጽ አስቀምጠዋል። አገራቶች በዚህ ጉዳይ ላይ እንዲዳኟቸው በግልጽ ከነሱ ጋር ኮሚኒኬት እንዳደረጉ በግልጽ ያስረዱበት ሁኔታ ነው ያለው ማለት ነው። ስለዚህ ጥረቶቹ እኔ ፍሬ ያፈራሉ ብዬ ነው ማስበው። በዚሁ በዲፕሎማሲ በዚህ ከተኬደ ፍሬ ማፍራት አለባቸው። ሌላኛው ደግሞ ስለ አፍሪካ አንድነት ስናወራ በጋራ ተያይዞ በጋራ አሁን በአብዛኛው የአፍሪካ ሀገሮች በድህነት ውስጥ ያሉበት ሁኔታ አለ ማለት ነው። ከዚህ ድህነት ውስጥ ወጥቶ ዓለም የደረሰበትን ወይም ያደጉትን አገራት ላይ ለመድረስ እርስ በርሳቸው መደጋገፍ፣ መረዳዳት እና ሰፖርት መደራረግ አለበት። ዩኒቲ መፈጠር መቻል አለበት ማለት ነው። ስለዚህ አፍሪካ ዩኒየንም በዚህ ጉዳይ ላይ ጣልቃ ሊገባ አክቹዋሊ ኮሚኒኬት እንደተደረገ ኢንፎርሜሽን አለ፣ ግን ጣልቃም ሊገባ ይገባል ማለት ነው። ይሄ የኢትዮጵያና የኤርትራ ጉዳይ ብቻ ሳይሆን አፍሪካ ተያይዞ በጋራ የመረበት ጉዳይ ነው። አሁን አሰፖርቱን እኮ ማንም እየተጠቀመበት አይደለም። ባይዘዌ ሪሶርስ በማባከን ራሱ ሰው መጠየቅ መቻል አለበት። አንድ ሪሶርስ አስተዋጽኦ ሳያደርግ ለ30 ዓመታት ተዘግቶ መቀመጥ ማለት ራሱ ውድ የሆነውን ሪሶርስን ስኬርስ ነው ሪሶርስ እና ይሄንን ማባከን ነው ማለት ነው። በዚህ ራሱ አንድ ሰው መጠየቅ መቻል አለበት። ይሄንን እነሱ ሲጠቀሙበት ያልነበሩ የባከነ ሪሶርስ ነው አሁን ኢትዮጵያ ክሌም እያደረገች ያለችው ማለት ነው። እንዴት አጣችሁ የሚለው ነገር ምንም ድርድር የለውም። በአሻጥርና በምን ግልጽ ባልሆነ ሁኔታ በግልጽ አስቀምጠውታል ፕራይም ሚኒስትሩም ህዝቡም ያውቀዋል። ባይዘው ይሄ ነው ጉዳይ ማለት ነው። ማን ነው ያለ ፖርት የተዘጋች ሀገር ኢትዮጵያን ያደረገው የሚለውን ነገር ሌጋል ግራውንድ ያለው ኢትዮጵያን የሚወክል አካል እንዳልሆነ በግልጽ የሚታወቅ ጉዳይ ነው ማለት ነው። ይሄንን ደግሞ ከዶክሜንት ጭምር ምንም አይነት የሰነድ ማስረጃ እንደሌለ ክቡር ጠቅላይ ሚኒስትሩ በግልጽ አስቀምጠዋል ማለት ነው። ስለዚህ በዚህ በአሻጥር ያጣነው ነገር እንዲሁም ስከርስ የሆነው ሪሶርስ ደግሞ እንዲባክን የተደረገበት ሁኔታ ስላለ የአፍሪካ ዩኒየን በዚህ ጉዳይ ላይ የኔ አጀንዳ ነው ብሎ መግባት መቻል አለበት ማለት ነው። ሌላኛው እንደ ኢትዮጵያ እኔ እየጎዳን ነው ያለው ብዬ ማስበው ትርክቶችን አይቻልም፣ አይደረግም፣ ሁሉም ነገር ጦርነት፣ ይሄ ለረጅም ዓመት የተሰራብን ትርክት ነው ማለት ነው። ሁሌ ጥያቄዎች ሲነሱ እኛ በዲፕሎማሲ እናሳካዋለን ብሎ ማሰብ እኔ ብዙ ሰዎች ላይ እንደ ችግር የማየው ነገር ነው ማለት ነው። በቃ የሆነ ነገር ፍላጎት እንደ ሀገር ሲኖረን ሁሌ
ጭንቅላታችን ውስጥ ቢመጣ እልቂት፣ ጦርነት፣ ውድመት ነው። ይሄ ነገር መስተካከል መቻል አለበት ማለት ነው። ከዚሁ ከትርክ ጋር ከተዛባ ትርክት ጋር ተያይዘው አሰብ የኢትዮጵያ አካል አይደለችም የሚለው በአብዛኛው በጣም እየተሰራብን ነው ማለት ነው። እውነት ነው ብሎ እስከ ማመን ድረስ የወሰደን ሁኔታ አለ ማለት ነው። ግን ዶክሜንቶችን ስታይ የተለያዩ ጽሁፎችን ስታይ ግን ይሄን ነገር ክሊር ቁጭ አድርጎ የኢትዮጵያ አካል እንዳልሆነች የሚያስረዱ ነገሮች በግልጽ አታገኝም ማለት ነው። ስለዚህ ይሄ ግን እኛ ኢትዮጵያኖች ውስጥ በተዘራብን ትርክት መሰረት እውነት አድርገን በህግ ራሱ ብንሄድ ክሌም ብናደርግ የማናሸንፍ አይነት የተሸናፊነት ስሜት በጭንቅላታችን ውስጥ እንዲፈጠር ተደርጓል ማለት ነው። ይሄ ነገር በዚህ በእንትናችን ብቻ አይደለም። አባይ ግድብን እኮ እኛ የግድቡ ውሃ አመንጪ አካል ሶርሱ ሆነን ሳለ ግን ከነኚህ ውሃ አካላቶች ተገለን ስንኖር እኮ አክሴፕት አድርገን እኛ ትክክለኛ አባይ መንካት እንደሌለብን ትክክለኛ አስተሳሰብ አድርገን ወስደን ለረጅም ጊዜ ይህንን ነገር ሲፈስ እያየ ነው ዝም ያለበት ሁኔታ ነው። እኔ ኢኮኖሚ ብቻ አይደለም እስከዛሬ ድረስ አባይን እንድንገድብ ያደረገን ብዬ አላስብም። ይሄ ትርክትም ነው። በቃ የማይነካ የኢትዮጵያ ከዚህ ነገር ምንም አይነት መብት የሌላት አድርገን ጭንቅላታችን ውስጥ የተዘራው ትርክት ጭንቅላታችንን አስሮ ስላስቀመጠን ነው ማለት ነው። ብዙ ነው ምክንያቶችን በትርክቱ ዙሪያ መጥቀስ እንችላለን ማለት ነው። ይሄ ትርክት ነው መሰበር ያለበት ማለት ነው። መብትን መጠየቅ ሻይን ሊያደርገን ወይም ሊያሳፍረን አይገባም ማለት ነው። በግልጽ እኮ እንትን እንላለን 130 ሚሊዮን ህዝብ ይዘን ይሄን ነገር ሳናገኝ ተዘግተን መቀመጥ ሼም እኮ ነው ባይዘው ግፍም ነው ባይዘው በሰብአዊ መብት ደረጃ ካየ ነው። ይሄን ሁላ ህዝብ ዘግተህበት በድህነት እንዲሰቃይ ማድረግ የዘጋህበት በር ደግሞ ለማንም ጥቅም ያልዋለ እንዲሁ የባከነ ምድረ በዳ ሆኖ እየተቀመጠን ወደብ ነው ወይም በር ነው እየጠየቅን ያለ ነው። ስለዚህ ይሄ ትርክትን መስበር መቻል እንዳለብን በክቡር ጠቅላይ ሚኒስትሩ የተቀመጠበት ሁኔታ አለ ማለት ነው። ትልቁ ግን ምንም ጥያቄ የሌለው ነገር ወደብ የማግኘት በር የማግኘት ጥያቄያችን የማይቀር ነው። ምንም ጥያቄ የለውም። በቃ ይሄንን ሁላችንም ልናገኝ ይገባል የሚለውን ነገር ተፈጥሮ የሰጠችን ሀብት ነው እና ልናገኝ ይገባል የሚለውን ምንም ጥያቄ የሌለው በ4 ነጥብ የተቀመጠ መሆኑን አይቻለው። ይሄንን ነገር ግን በዲፕሎማሲ በችኮላ ወይም በመጣደፍ የሚደረግ ነገሮች እንዳልሆነን የተረዳሁትኝ። በዲፕሎማሲ ስራዎች የተለያዩ አካላቶች በዚህ ጉዳይ ላይ የራሳቸውን ተሳትፎ አድርጎ ማምጣት እንደምንችል፣ ስለዚህ ይሄንን ስንል ግን እንዳለፈው 30 ዓመት አይፈጅብንም ነው። በአጭር ጊዜ ውስጥ ግን በተረጋጋና በበሰለ ሁኔታ በሚሰሩ ዲፕሎማሲዎች ይሄን የባህር በር ማግኘታችን ማይቀር ጉዳይ መሆኑን ዛሬ እኔ ስለ ፖርት አወራለሁ፣ ልጄ ግን ፖርት ላይ ሄዳ ኢንጆይ ታደርጋለች ብዬ ነው የማስበው። ስለዚህ እናገኘዋለን የሚል ጥያቄ እንትን ነው የተረዳሁት። በአጠቃላይ የመብት ጥያቄና አገር ማግኘት ያለባትን ኢንተረስት ከየትኛውም አካል ላይ በጥሩ ሁኔታ ወይም በዲፕሎማሲ ማግኘት እንደምትችል የተረዳውበት ሁኔታ እና ለዚህም ደግሞ መንግስታችን በስፋት እየሰራበት ያለበት ሁኔታ መኖሩን እገነዘባለሁ። ሁላችንም ደግሞ የዜግነት ድርሻችንም በዚሁ መወጣት መቻል አለብን ብዬ ለመግለጽ ፈልጋለሁ። አመሰግናለሁ። በጣም እናመሰግናለን የተከበሩ ሰሚራ። የተከበሩ ዶክተር ፈቲ አቅጣጫ የሚያስይዙት ወይም ደግሞ የሚናገሩት ነገር ካለ እርስዎ ዕድል ስጥ። አያዳ ምንድን ነው ዮዳሄንም ማመስገን እፈልጋለሁ። ቅድም ያነሳቸው ነገሮች አሉ። በተለይ የኤርትራ ህዝብ በድህነት እየኖረ ነው፣ እየተሰቃየ ነው። ወጣቱ መቼም እንደዚሁ ሊዘልቅ አይችልም። አዎ እኛ ልክ ናቸው፣ እሳቸው ትክክል ናቸው። ማንም ሰው በድህነት መኖር አይፈልግም። በተለይ እኛ ኢትዮጵያውያን በድህነት አንኖርም ከዚህ በኋላ። ምናልባት ኤርትራውያን ድህነቱ ተመችቷቸው ከሆነ እኛ ድህነቱ አይመቸንም፣ አልተመቸንም። በድህነት ከዚህ በኋላ አንቀጥልም። እነሱ ለ30 ዓመት በአንድ መንግስት ህገ መንግስት በሌለው ምርጫ በሌለው ዲሞክራሲ አካሄድ የሌለበት የዓለም መንግስታት በርካታ ማዕቀብ የጣሉበት ከጎረቤት ሀገራት ጋር ማይስማማ ችግር ያለበት ፖለቲካ ፓርቲ ፉክክር የለበት እዛ እኛ እነሱ ከሞቃቸው እኛ አያገባንም።
በሌሎች ሀገራት ጣልቃ አንገባም። ባይዘው እኛ እዚህ ምክር ቤት አባላት ምክር ቤቱን ወክለን ሳይሆን የራሳችን እንደ አንድ ዜጋ የራሳችን ሀሳብ ነው እዚህ እየሰጠን ያለ ነው። ይሄ ግንዛቤ ውስጥ ይገባ። ሁሉም የራሱን ነው። ተቋምን ወክለን ወይንም የሆነ የመንግስት አካልን ወክለን አይደለም። እንደ ዜጋ የግለሰብ ሀሳባችን ነው የምንገልጸው። እኛ ድህነትን ከዚህ በኋላ አንቀበልም። ሌላው ምንድን ነው? እኛ ሰላማዊ ጦርነት ውስጥ ነው ያለ ነው። እኛ ኦልሬዲ ልጆቻችን እየሞቱ ነው። አሁን ሰላም ውስጥ እኮ አይደለም፣ ጦርነት ውስጥ እኮ ነው ያለ ነው። እርስ በራስ የምንጋጨው ድህነቱ፣ ኢንፍሌሽኑ፣ የኑሮ ውድነቱ እነዚህ ሁላ እኮ ከባህር በር ጋር የተያዙ ናቸው። እነዚህ ነገሮች ናቸው እኮ እኛ ችግር ውስጥ የከተቱን፣ መከራ ውስጥ የከተቱን። የእርስ በርስ ግጭቱ እኮ በስራ አጥ ምክንያት እኮ ነው ዜጎች ጫካ ገብተው ከእንደገና አሁን ሰው ታገተ ይልሃል፣ እዚህ ጋር ደህንነት አጣው ይልሃል፣ እዚህ ጋር ከኢኮኖሚ ጋር በተያያዘ ሌሎች የተለያዩ ምክንያቶችን እያሳበበ ሰው ግጭት ውስጥ፣ ጦርነት ውስጥ፣ ኢኮኖሚክ ኢምባላንስ፣ አንኢምፕሎይመንት እነዚህ ሁላ ችግሮች እኮ ባህር በር በማጣታችን ነው። ኦልሬዲ እኛ ጦርነት ውስጥ ነን። ኦልሬዲ እኛ ችግር ውስጥ ነን ያለ ነው። ተጋላጭ ነን። ትልቅ ተጋላጭነት አለብን። እዚህ ጋር ወደ 10 የሚሆኑ ሀገራት ከርቀት መጥተው ሚሊተሪ ቤዝ እዚህ ጋር አድርጎ የሀገራቸውን ብሔራዊ ጥቅም እያስከበሩ ነው። እኛ በአንድ በጅቡቲ ጥገኛ በሆነው በጣም በውድ ዋጋ እየከፈልን ከዚህ በኋላ እንደዚህ መቀጠል አንችልም። ከዚህ የበለፈ ደግሞ እኛ ታሪካዊ ማስረጃ አለን። አሰብን ስናስተዳድር የነበርን ሀገር ነን። አሁን እኛ የምንፈልገው አሁንም ክቡር ጠቅላይ ሚኒስትሩ ተናግረዋል፣ በጠረጴዛ ዙሪያ መቀመጥ ነው። ለምንድን ነው ጠረጴዛ ዙሪያ መቀመጥ እምቢ የሚሉት? የኤርትራ መንግስት ማለት ነው እንደሚሸነፍ ያውቀዋል። በጠረጴዛ ዙሪያ ቁጭ ብሎ ከተደራደረ በሀሳብ የበላይነት በማስረጃ በተደገፈ የኤርትራ መንግስት እንደሚሸነፍ ያውቀዋል። በጠረጴዛ ዙሪያ መቀመጥና መዋየት አይፈልግም። በትዊተር እና በሶሻል ሚዲያ ላይ የሆነ ነገር መጽሐፍ ምናምን ነው በቃ ፈንጂ ይመጣል ነው የማይሆን 1150 ኪሎ ሜትር 1150 ኪሎ ሜትር ይዘ ለኢትዮጵያ አሰብን የመሰሉ የተወሰነ በመሬት መለዋወጥ ሊሆን ይችላል። በተለያዩ መልክ አማራጭ ተቀምጦልሃል። የግመል መጠጫ አድርገ ሀገርህንም ሳጠቅም ሌላውንም ሳጠቅም ዘግቼ የሌሎች ሀገራትን ፍላጎት የባዕድ ሀገራትን ሌሎች ሀገራትን ፍላጎት ለማሳካት የኢትዮጵያ ጠላቶችን ፍላጎት ለማሳካት ኢትዮጵያን እንደ ኢትዮጵያ እኮ በታሪኳ ማንንም ሀገር እኮ ሄዳ ወራ እኮ አታውቅም። ኢትዮጵያ በታሪኳ የመጣባትን ጠላት ተገዳ ጦርነት ውስጥ ካልገባች በስተቀር ማንንም ሀገር ሄዳ ሉዓላዊ ሀገር ደፍራ ትሬት ሆና አታውቅም። እንደውም ሰላም ስታስከብር ነው የምትውለው። እዚህ ሶማሊያ፣ ኮንጎ ቁጥርልኝ ወደ 10 ሀገር በላይ ሰላም አስከባሪ ልጆች ሄደው ቀጠናውን ሰላም ለማስከበር ጥረት የምታደርግ ሀገር ነች። ኢትዮጵያ በማደጓ በመለወጣ አባይ ግድብን አስመርቃ ኤሌክትሪክ አሁንም እኮ እየሰጠች እኮ ነው። ኢትዮጵያ ማደጓና መቀየራ መለወጣ ለማን ነው ትሬት? ለማን ነው ስጋቱ? ለኤርትራ ወንድሞቻችን። የኤርትራ ህዝብ አብሮ ስንት ዓመት የኖረ በቋንቋ በስነ ልቦና በሃይማኖት አስተሳሰብ ብዙ ነገር አንድ የሆን ነገር ለኤርትራ መልሰን እንዴት ነው ትሬት የምንሆነው? ለኤርትራ ህዝብ እንዴት ነው ስጋት የምንሆነው? ዚስ ኢዝ ኢምፖሲብል። ይሄ ሊታሰብ የሚገባ አይደለም፣ ሊሆንም የሚችል ነገር አይደለም። ምንድን ነው ችግሩ? እኛ ይሄንን በጠረጴዛ ዙሪያ አሁንም እንዲቀመጡ እንፈልጋለን። በጠረጴዛ ዙሪያ ቁጭ ብሎ መወያየት። በጠረጴዛ ዙሪያ ቁጭ ብለው ይሸነፋሉ። በጠረጴዛ ዙሪያ ቁጭ ብለው ቢቀመጡም ይሸነፋሉ፣ ባይቀመጡም ይሸነፋሉ። ኢምፖዝበይ ዘይ ዊል ሉዝ ዘይ ኖው ዚስ። ሁለቱም መንገድ አያዋጣቸውም። በጠረጴዛ ዙሪያ ቁጭ ብለው በዓለም አቀፍ ህግ መሰረት በሀገራት መካከል በትብብር መሰረት በቀጠናዊ ተቋማትም ሊሆን ይችላል፣ በባይላተራል በጣም ተሞክሯል። ክቡር ጠቅላይ ሚኒስትሩ ገልጸዋል። ክቡር ጠቅላይ ሚኒስትሩ ኖቤል ሽልማት የሚያገኙበት ነው። በሁለቱ ሀገራት መካከል ሰላም ለማስፈን ቅድም ተጠቅሷል። ኤርትራውያን ኢትዮጵያ መጥተው እንደፈለጉ እየኖሩ ከ1 ሚሊዮን በላይ ስደተኛ ሆስት አድርገን ዲፕሎማሲው ለመመለስ ከፍተኛ ጥረት እያደረግን ይሄን ሁሉ ነገር አልቀበልም ብለው የሚሄዱበት ነገር ምንድን ነው የሚያሳየው? ምንድን ነው ትንተናው? ይሄ ነገር የነሱ ፍላጎት ኢትዮጵያን ማዳከም፣ ኢትዮጵያ አሁንም ልጆቻችን በስደት እንዲሞቱ፣ ኢትዮጵያውያን እርስ በራስ እንድንጋጭ፣ ኢኮኖሚያችን እንዲወድቅ፣ የበታች እንድንሆን፣ ከፍተኛ ችግር ውስጥ እንድንገባ ነው የሚፈልጉት። ይሄንን ነገር በዓለም አቀፍ ህግ መሰረት መፍትሄ ፈልጎ በአጭሩ በቀላሉ መፍታት እየተቻለ ይሄ ሁሉ ውስብስብ ኒውክለር ሳይንስ፣ ስፔስ ሳይንስ ወይንም በጣም ውስብስብ ነገር ማድረግ አያስፈልግም። ተደራድረ፣ ተመካክረ፣ ተስማምተ ቁጭ ብለ ዓለም አቀፍ ልምድ በሚያሳየው መንገድ ሀገርህን አሳድገ ኢትዮጵያውያንም አድገው እነሱም አድገው በጋራ በትብብር ቀጠናው ማሳደግ ሲገባ
እድገት የማይፈልግ ብልጽግና የማይፈልግ መለወጥ የማይፈልግ ጦርነት ብቻ የሚፈልግ ምን አይነት ጎረቤት ነው? ምን አይነት ጎረቤት ነው የመጣብን? ስለዚህ አሁን እኛ የምንፈልገው ክቡር ጠቅላይ ሚኒስትሩ ብለዋል፣ በተከበረው ምክር ቤት ፊት ተናግረዋል። ቁጭ ብለን አደራድሩን። የኢትዮጵያ ሕዝብ ጥያቄ ነው። የኢትዮጵያ ሕዝብ ፓርላማው ሙሉ ጭብጨባው እንደዚህ አይነት ጭብጨባ እኔ አይቼ አላውቅም። በጣም ለረጅም ደቂቃ ነው የተጨበጨበው። በግድ ነው ጭብጨባ የቆመው። ስለዚህ ሙሉ የኢትዮጵያ ሕዝብ ተወካይ ነው እዛ ምክር ቤት ያለው ሙሉ የኢትዮጵያ ሕዝብ ተወካይ ነው። ማክሰኞ ቀን ድጋፍ ያገኙት ክቡር ጠቅላይ ሚኒስትሩ ሰው እኛ አሁንም ልመናችንን እየቀጠልን ነው። ይሄ ልመና ግን እንደዚሁ አይቀጥልም። 1,000,000% እርግጠኛ ነኝ ብለዋል ክቡር ጠቅላይ ሚኒስትሩ። ኢትዮጵያ እንደዚህ ተዘግባት አትቀጥልም። በዚሁ ጀኔሬሽን ደግሞ እናሳካዋለን የሚል ሀሳብ አለኝ እኔ ግሌ። ቀጣይ ትውልድ የሚባል ነገር የለም። እንደውም እኮ አያና የተከበራችሁ ምክር ቤት አባላት ልብ ካላችሁ አንዳንድ እኮ ሰዎች እኮ ዜጎቻችን አያና እየሰማኝ ከሆነ አንተም በኋላ ሪፍሌክት ታደርጋለህ። የምን ሰጥተው መቀበል ነው? ክቡር ጠቅላይ ሚኒስትሩ እኮ ማስረጃ አጣን፣ ይሄ ነገር ህጋዊ አይደለም፣ ትክክል አይደለም፣ ማስረጃም አጣን እያሉ ነው። ስለዚህ የምን ሰጥቶ መቀበል ነው እያሉ ነው አንዳንድ ዜጎቻችን። ያጣነውን መቀበል ነው እንጂ ከእንደገና ሌላ ምንድን ነው የምንሰጠው? ጭራሽ አሁን እስከዛሬ ሰጥቶ መቀበል እየለመንን ነበር። ከኤርፖርት ውሰዱ፣ ከቴሌኮም ውሰዱ፣ መሬት እንቀያየር፣ የፈለጋችሁትን እየለመነ ነው እስከዛሬ። ዲፕሎማሲው አሁንም ያንን አቋም ይዘዋል። መንግስት ያንን አቋም እየያዘ ነው። አሁንም የመንግስት አቋም ያ ነው። አሁን ግን ዜጎቻችን አሁን በቃ ይህንን የክቡር ጠቅላይ ሚኒስትሩን መልእክት ከሰሙ በኋላ ያው ያውቁታል አብዛኞቻቸው። ይሄ ጥያቄ አሁን መንፈሱ እየተቀየረ ነው። ምንድን ነው ማስረጃ ከሌለ በህጋዊ መንገድ ያልተሰጠ እንደሆነ ይታወቃል። ያ ደግሞ አሁን ተረጋገጠ። ምንም ነገር የለም። ክቡር ጠቅላይ ሚኒስትር ታዲያ ሰጥቶ መቀበል ለምንድን ነው የምንሰጠው? የእኛን ማስመለስ ነው እንጂ ሌላ ተጨማሪ ነገር ምንድን ነው የምንሰጠው እያሉ ነው። ይህንን ቆም ብለው ሊያስቡ ይገባል። ኤርትራውያን የተሰጣችውን እጅ ኢትዮጵያ እጇን ዘርግታ የዘረጋችውን አድቫንቴጅ ወስደው በሰላማዊ መንገድ ሌላ ችግር ሳይፈጠር በትብብር ቀጠናዊ ትስስር በማምጣት መብራት እኮ እየሰጠን እኮ ነው። ኦልሬዲ ህዳሴ ግድብና ሌሎች እኮ ኦልሬዲ ለአፍሪካ እኮ እየሰጠን እኮ ነው። ለደቡብ ሱዳን እኮ ካለን አቅም ፋይናንስ እኮ ፈቅደን እኮ መሰረተ ልማት መንገድ እኮ እየሰራን እኮ ነው ከደቡብ ሱዳን ጋር። ለጅቡቲ እኮ ንጹህ መጠጥ ውሃ እኮ እየሰጠን ነው። ስንት ዓመት ሙሉ ህይወታቸውን ሰላም አስከባሪ እኮ ለቀጠናው ሰላም እኮ ኢትዮጵያ እኮ ወታደር ልካለች እኮ እስከ ኮሪያም እኮ ልካለች። ኢትዮጵያ ለማንም ትሬት አልሆነችም። ይህን ለምንድን ነው አይናቸውን ከፍተው ማየት? ቅን ልቦና ለምንድን ነው የጠፋው? ለምንድን ነው የጦርነት አባዜ የሚፈጥሩት? ለምንድን ነው የጦርነት መንፈስ፣ ግርግር፣ ሁከት? ኢትዮጵያ ጦርነት ፈላጊ ጦርነት ጠማቂ እንደሆነች ኢትዮጵያ ሰላማዊ ሀገር እንዳልሆነች ለምንድን ነው ይህን የሚያስመስሉት? ለምን ዋይ ለምን ያስፈልጋል? በሰላም ማለት በሰላም መቀየር ነው የምንፈልገው እኛ። ዜጎቻችን እየሞቱ ነው። በባህር በር እጦት ምክንያት ነው በርካታ ችግሮች በቀጥታም በተዘዋዋሪም እየመጣብን ያለው። በባህር በር እጦት ምክንያት ነው የኑሮ ውድነት፣ የስራ አጥነት፣ ኢንፍሌሽን የምትለው እርስ በራስ ግጭቱ ለብዙ ነገር ተጋላጭ ሆነናል። ኦልሬዲ እየሞትን ነው። ኦልሬዲ ጦርነት ውስጥ ያለ ነው። ከዚህ በላይ ጦርነት ምን አለ? ከዚህ በላይ ድህነት ምን አለ? 30 ዓመት 2 ቢሊዮን በየወሩ እየከፈልን ኢንቢሊየንስ ዶላር እየከፈልን ለሌሎች ልማት ማዋል እየቻልን ያልተቀላጠፈ የዘገየ የወደቀ ፍጥነት የሌለው ያልተቀላጠፈ ምርቶቻችን ሸቀጦቻችን ወደ ውጭ መላክ ሳንችል ኤክስፖርት ማድረግ ሳንችል ኤክስፖርታችን እንደዚህ እየወደቀ እየሞተ ኢምፖርት ማድረግ ሳንችል ኢንቨስተሮች መጥተው አይተው ምን ብለው በጅቡቲ በኩል ስንት ቀን ይፈጃል ሎጂስቲክሱ ኢንፍራስትራክቸሩ እዛ ጋር ያለው ቅልጥፍና ከኢትዮጵያ ኢኮኖሚ ፍላጎት ልማትና እድገት ጋር የማይሄድ የወደብ አገልግሎት ለዛውም 95% እዛ ላይ ጥገኛ ሆነን እንዴት ነው እንደዚህ የምንቀጥለው? This is not fair. We are dying. We are not breathing. We need a place to breathe out. We need to work out this. እንደዚህ አይቀጥልም። ይህን ማወቅ አለባቸው። በቃ በድሮ አስተሳሰብ በወደቀ አስተሳሰብ ይሄ ሽማግሌው ስብስብ ሊቀጥል አይገባም። በቃ ከኢትዮጵያ ጋር ኢትዮጵያ ማክሲመም ጥረት አድርጋለች። ክቡር ጠቅላይ ሚኒስትሩ ማክሲመም የዲፕሎማሲ ጥረት አድርገዋል። ኖቤል ሽልማት አግኝተዋል። ከዚህ በላይ ምንድን ነው የምናደርገው? 20 ኪሎ ሜትር አያና 20 ኪሎ ሜትር ወደ እኮ ለኛ በቂ ነው። 1150 ይዘህ 20 ኪሎ ሜትር የምትከለክልበት ምንድን ነው? 20 ኪሎ ሜትር እኮ እኛ ይበቃናል። ከ1150 ስንት ፐርሰንት ነው? ስንት ፐርሰንት ነው? ግመል መጠጫ ሆኖ የግመል መጠጫ ሆኖ እንደዚሁ ምን አይነት አስተሳሰብ ነው? በ21ኛ ክፍለ ዘመን አውሮፓ ህብረትን አውሮፓ ህብረት በመንገድ በባቡር በመሰረተ ልማት የሰዎች የሸቀጦች እንቅስቃሴ በቃ አድጓል። ሰው ይሄ ያረጀ ያፈጀ አካሄድ ነው። ምን አይነት አካሄድ ነው? ምን አይነት መንግስት ነው? ምን አይነት አስተዳደር ነው? ለዛውም 4 ሚሊዮን 5 ሚሊዮን ማይሞላ 130 ሚሊዮን ላይ ዘግቶ በጋራ ማደግ በሰላም መኖር በሰላም መቀጠል እየቻልክ አም ሶሪ እኔ ምን አይነት ጭንቅላት ያላቸው ሰዎች እንደሆነ
ቴንኪዩ ዶክተር ፈቲ በጣም በጥሩ ሁኔታ ነው ያቀረብከው። የተከበሩ ከድጃ በሩ ኢሳቦሩ ሄዳለሁ እዚህ ጋር መታችሁ የምታቀርቡበት መንገድ ሊደነቅ የሚገባው ነው። ኮመንቱን በነገራችን ላይ ዘግተነው ነበረ። ቢኮዝ ኮመንት ላይ አቴንሽን መስጠት አልቻላችሁም። አንዳንድ ጊዜ ተማሪዎች ትኩረት መስጠት ሲያቅታቸው እርስ በርስ የሚያደርጉትን ውይይት ይዘጋል እና መድረክ ላይ እየተባለ የነበረው ነገር በደንብ በትኩረት እየሰማችሁ ስላልነበረ ነው ኮመንት የተከለከላችሁት። ይሄው እንደዚህ በስጦታ እያሽቆጠቆጣችሁን ያላችሁት ቴንኪው እናመሰግናለን። ባይጠፋንም ቅሉ በጣም እናመሰግናለን ለማለት ነው። ኮመንት ላይ ስፓም ማድረግ ማጥለቅለቁን ተውና እንደማመጥ ቢኮዝ ይሄ ወሳኝ ነገር ነው። ስለ ህዝባችን የመኖር እና ያለመኖር የነገዋ ኢትዮጵያ ምን ትመስላለች የሚለውን ነገር የሚያመላክት ነው እና ጠቅላይ ሚኒስትሩ በጣም ግልጽ በሆነ ክሊር በሆነ ቅድም የተከበሩ ዶክተር ፈቲ ብለውታል፣ ግልጽ በሆነ መንገድ አስቀምጠውታል። የኢትዮጵያ የባህር በር ማግኘት ጉዳይ በፍጹም ተዘግቶ የሚቀር ነገር አይደለም። በሚዲያ ላይ ጫጫታም፣ በቲክታክ በዩቱብ በምንም የሚቀር አይደለም። ይሄ የሀገር እድገት የወደፊት ባለፉት ፕሮግራሞች ሰምታችኋል። ዶክተር ፈቲ ቤት የተከበሩ ሰሚራም፣ የተከበሩ ከዲጃ፣ ሌሎችም የተከበሩ ሞጋ፣ የተከበሩ ኢሳቦሩ እነኚህ የተከበሩ የህዝብ ተወካዮች አምባሳደር ዲና ሙፍቲ ዛሬ እዚህ ነበሩ። ሌሎችም የተከበሩ አቶ ዮዳሄ ራሳቸው እዚህ መጥተው ብዙዎች እየመጡ የሚናገሩበት ምክንያት ቲክታክ ላይ እናንተ እንደምታደርጉት ፍቅራችሁ እንደምታሳዩን ማስቲካ ለመሸለም ብለን አይደለም፣ ወይም ቃሪያና ይሄ በቆሎ የቲክታክ ጊፍቶች 10 ሳንቲም ስጦታ ለመልቀም አይደለም። እዚህ ያሉት እነኚህ የተከበሩ ሰዎች ይሄንን ናሽናል ኢንትረስት የህዝብን ፍላጎት የሀገርን ፍላጎት ወደፊት የምናስኬድበትን መንገድ ከህዝብ ጋር አብሮ ለመስራት ነው። ቢኮዝ ብዙ ሰው ዝም ብሎ የአንድ መንግስት የአንድ ፓርቲ ፍላጎት አድርጎ ለመሳል ይሞክራል። ይህንን ሀሳብ የሚያሰራጨው አካል ግን በብዛት ተቀጣሪነት ያለው ባንዳ ነው። ከባዳ ጋር የሚሰራ ባንዳ የሀገርን ጥቅም የሚገፋ አካል ይህንን የሚያደርገው እና ይህን ህዝባችን መንቃት እንዲችል ነው። ቢኮዝ ዛሬ ዳቦን በሉት ሰላምን በሉት ሁሉም ነገር ከዚህ ጋር እያያዘ ሰላማችንን ለማስከበር እኛ በራችንን ካንኳኳ በኋላ አርፍደን የምንደርስ ሀገር ነን። ሌላው ሀገር መንገድ ተዘርግቶለት 20-50 ኪሎ ሜትር እንደምንም ብሎ የባህር በር ይከፈትለታል። ከመሃል ኮንቲኔንታል ላንድ ተዘርግቶለት የኛ አይነቱ ሀገር ደግሞ ዛሬ 30 ምናምን ዓመት እኛ ከተወለድን በእኛ እድሜ ተቆርጦ መስመር ተሰምሮበት ከወደብ ይከለከላል። ስለዚህ ይሄንን አይነት አካሄድ ትክክል አይደለም። ህዝባችን በነዳጅ በማዳበሪያ በሰላምና ጸጥታ በሁሉ ነገር እንዲጠቃ በር የከፈተ የሀገር ጥቃት ነው እና የሀገር ጥቃት ኢትዮጵያዊነቱ መጠቃቱ ጉዳቱ የማይሰማን እንዳንሆን በዚህ በሰፈር ጉዳይ ኦሮሞ እንዲህ አማራ እንዲህ ምናምን በሚል አጀንዳ ከፋፍለው ይህንን የሚያክል ሀገር ጥቅም የማሳጣት ስራ እየተሰራብን ያለ ነው እና ህዝብን መንቃት አለበት። አንተ አማራ ብለህ እዚህ ላይ የምትጮኸው ኦሮሞ ብለህ ተጋሩ የምትጮኸው ጩኸት አንድ ዳቦ አይሆንለትም፣ ሰላም አያመጣለትም። ከዛ ይልቅ ዛሬ ለሚኖረው ኑሮ ለዚህ ላለው ለዲሞክራሲው መድረክ ለሰላሙ ለሁሉም መንገድ ዘጊ የሆነው ላንድ ሎክድ የሆነ ሀገር ይህን የሚያክል ሀገር ደግሞ ከዓለም አንደኛ ነን። ላንድ ሎክድ በመሆን በሳይዛችን ግፍ ነው የተሰራው ሀገራችን ላይ። ይሄን ደግሞ ለማስቀረት እኛ በጉልበት በጦርነት አልሞከርንም፣ አንፈልገውም፣ ምርጫ አንሰጠውም፣ ቅድሚያም አንሰጠውም። ኢትዮጵያ በምንም ተአምር የማይቀር 1 ሚሊዮን % ብለዋል የተከበሩ ጠቅላይ ሚኒስትር። የማይቀር ነገር ነው። የባህር በር ጥያቄያችንን ማስመለስ የህልውናችን ጉዳይ ነው። ይሄንን በሰላማዊ መንገድ የምናደርገውን ጥረት ማክበር፣ በንቀት አለማየት፣ እንደ ድካም አለማየት ግን ለሌላው ደግሞ የህልውናው ጉዳይ ሊሆንበት ይችላል። ስለዚህ ነው መወትወቱ። ለዚህ ነው የተከበሩ የምክር ቤት አባላት መጥተው ግራስ ሩት ማለት ያው ከህዝብ ጋር ቀጥታ የሚነጋገሩት። ለዚህ ነው ህዝባችንን በሚዲያ ላይ የምንወተውተው የምናስታውሰው። የጎረቤት ሀገር ቋንቋችንን አማርኛውን ቋንቋ የሚናገሩ የሚሰሙ ተው። ዛሬ የህልውና ጉዳይ እሺ ከታች ድምፅ የለም። እዚህ ብቻ ነው የሚሰማው። እኛ ጋር ይሰማል፣ መድረክ ላይ ይሰማል። ከታች ድምፅ የለም የሚል ኮመንት አለ። ከታች ሚዩት እንደሆንክ ነው የሚያሳየው። እስቲ አንሚዩት እንድታደርግ ኢንቫይት ላድርግና ሞክረው። ደብል ሚዩትድ ነህ መሰለኝ። ዶክተር ተመልሰህ ይግባ። አይ ቲንክ ቴክኒካል ኢሹ አለ።
ዝም ብሎ ሌላው ሰው ሳይሆን የሚለኝ ሞዴሬተሮቹ ራሱ አይሰማም እያሉኝ ስለነበረ ዶክተር ፈቲ የተከበሩ ዶክተር ፈቲ ተመልሶ እንዲገባ እድል ሰጣለሁኝ። እኔም ያነሳሁትን ሀሳብ ጨርሳለሁ። ግን የተከበሩ ኢሳ ቦሩ ዶክተር ሲመለስ ይጨርሳል የጀመረውን ኢንቪቴሽን ይልክልኛል። የተከበሩ ኢሳ ቦሩ ሀሳቦትን ያቅርቡልን። ቴንክ ዩ። በጣም አመሰግናለሁ አቶ አያና። እንግዲህ በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትራችን በቀደም ለምክር ቤታችን የሰጡት ሀሳብ እጅግ በጣም ደስ የሚል ነው። እኔንም ያስደሰተኝ ሁሉንም የምክር ቤት አባላት ያስደሰተ ነው። ከሁሉ በላይ የሀገራችንን ብሔራዊ ጥቅም እንዴት ነው ማስከበር ያለብን የሚል ኢሹ አንስተው የባህር በርን በሚመለከት የባህር በር ጥያቄ አንደኛ እኔ በደንብ አንደርስታንድ ያደረኩት ኢትዮጵያ ዓለም አቀፍ ሕግን መሰረት ያደረገ ፍትሃዊ ጥያቄ እንዳቀረበች ይህንንም ለማሳካት ብዙ ርቀት እንደተከደ ማለት ነው። ከዚህ በፊት ብዙ ክቡር ጠቅላይ ሚኒስትራችንም ወደ ተጨባጭ ስራ የገቡበት ሁኔታ እንደነበረና ያም መጨረሻ ላይ እንዳልተሳካና አሁን ምን ያህል አገራችን ክቡር ጠቅላይ ሚኒስትራችን ለሰላም ይህንን የባህር በር ጥያቄ ፍትሃዊ ጥያቄ ቢሆን ፍትሃዊ ጥያቄ ነው። ኢትዮጵያ ይህን የባህር በር ያጣችበት ደግሞ ምንም ዳና ማስረጃ በሌለበት ህጋዊ ምንም ህጋዊነት በሌለበት ህጋዊ መንግስት በሌለበት ፍትሃዊ በሆነ መንገድ የባህር በራችንን ያጣንበት ሁኔታ ቢኖርም አሁን ምንም ጥርጣሬ የለው ማሳካት እንደምንችል በመክሮ ነው ያነሱት ማለት ነው። ይህንን ማሳካት የምንችለው በሰላማዊና ሰላማዊ መንገድና ሰጥቶ በመቀበል ለዚህም የኤርትራ መንግስት አልቀበልም ማለትም የለበትም ማለትም አይችልም። ግን ካለ ይሄው አሁን እየሄደበት ያለው በተንኮልነቱ ማለት ነው የዓለም ማህበረሰብ ጫና እንዲያደርግበት ይሄ ደግሞ በሰላማዊና በሰላማዊ መንገድ መሆኑን የሚያስረዳ ነው። አሸማግሉን እኮ ያሉትም ለዚህ ነው። አርቢትሬሽን በሰላማዊ መንገድ ነው በዓለም አቀፍ ህግ ማለት ነው። አሸማግሉን ብሏል። ስለዚህ የዓለም አቀፉ ማህበረሰብ ይህንን ተቀብሎ አንደኛ አርቢትሬሽን ውስጥ እንዲገባ እንዲያሸማግለን ከዛም በኋላ አልቀበልም ካለ ኢንተርናሽናል ባይንድ ያደርጋል። ኤርትራ መጀመሪያ እንትኑን ተቀበላ በሽምግልና ውስጥ ከገባች ዓለም አቀፍ ህግ አለ ያስገድዳታል ማለት ነው። ስለዚህ ሽምግልናውን እምቢ ካለ ኢብን በምንድን ነው ማሳካት የምንችለው? እንደተባለውም በራሷ ወዳጆችም ቢሆን የራሷ ወዳጆች እንደነ ግብጽ ያሉትም ቢሆን ግብጽ ያው ኢትዮጵያ እንድትቀየር እንድትለወጥ አትፈልግም። በዚህም ኤርትራን መንግስት ለመዘወር የምትፈልግ አገር እንደሆነች ኢትዮጵያ ከዘመናት በፊትም ኢትዮጵያ እንድትለወጥ የማትፈልግ ቋሚ ጠላታችን እንደሆነች ይታወቃልና ለማንኛውም እነዚህ አገራት የኢትዮጵያን ሰላማዊ ዲፕሎማሲያዊ ፍትሃዊ ጥያቄ ተቀብለው ቢያሸማግሉ ክቡር ጠቅላይ ሚኒስትራችንን ጥሪ ተቀብለው ቢያሸማግሉን እጅግ በጣም ጥሩ ይሆናል። ይሄ እንግዲህ ኢትዮጵያ ምንም አይነት የባህር በር አክሰስ ጥያቄን እንደምታሳካ ጥርጣሬ የለንም፣ እኔም የለኝም። ለዚህ ደግሞ እያንዳንዱ ህብረተሰብ ኢትዮጵያ ህዝብ መንግስታችን ለባህር በር ጥያቄ በህጋዊ መንገድ ለማሳካት የተነሳበትን ከጎኑ እንደሚቆም ምንም ጥርጥር የለም። የህዝባችንም ከመንግስታችን ጎን እንደሆኑ ይታወቃልና አንዳንድ ደግሞ የኢትዮጵያን እድገት
ያዳም ሌሎቻችሁም የተከበራችሁ ሁላችሁም እንዳነሳችሁት የኢትዮጵያን እድገት የማይወዱ ኢትዮጵያ እንድትቀየር የማይፈልጉ ነቀርሳ ኢትዮጵያ ነቀርሳዎች ማለት ይቻላል ከውስጥም ማለት ነው የውስጥ ባንዳዎች በገንዘብ ተገዝተው እዚህ ኢትዮጵያ ውስጥ ሆነው የኢትዮጵያን መቀየር እድገት የማይፈልጉ የውስጥ ባንዳዎች አሉ ባዳዎችም ቢሆኑ ማለት ነው ኢትዮጵያ ላይ የሚሰሩ ምንጊዜም ኢትዮጵያ ላይ አሸባሪዎችን የሚያደራጁ ኃይሎች ከዚህ ቢቆጠቡ እኔ ከሁሉ በላይ ማለት የምችለው ይሰማል አይደለም ከሁሉ በላይ ማለት የፈለኩት ኢንተርናሽናል ኮሚኒቲ ጫና ማድረግ አለበት ወቅቱ አሁን ነው ኢንተርናሽናል ኮሚኒቲ የኢትዮጵያ ጥያቄ ትክክለኛ ጥያቄ መሆኑን የተገነዘበበት ሁኔታ ስለሆነ ለዚህም መቀበል ብቻ ሳይሆን ኢንተርናሽናል ኮሚኒቲው ክቡር ጠቅላይ ሚኒስትራችን እንዳነሱት ማሸማገል ኤርትራን የተከበሩ ኤርትራን አስተሳሰብ ክፉ አመለካከት መቀየር ነው የምናደርገው አንድ በ60 ኪሎ ሜትር ላይ ሆነን ኔትወርክ አይሰማም ኔትወርኩ በጣም ያስቸግራል የተከበሩ ኔትወርክ በጣም ይቆራረጣል እኔ የምናገረውን የሚሰሙኝ አይመስለኝም አንዳንዴ ላግ ያደርጋል እየሰሙኝ ከሆነ አሁን ሰማለሁ ኦኬ ቆይቶ ስለሚደርስ ነው እርሶ ጋር ቆይቶ ነው የሚደርሰው ያጠቃሉልና ወደ ተከበሩ ሞጋ እንሄዳለን የተከበሩ ሞጋ ጋር ትንሽ ጊዜ አሳልፈን ጠቅላይ ሀሳቦች እናደርጋለን ብዙ ሰው ኔትወርክ እያስቸገረው ቀጥሉ በጣም አመሰግናለሁ አሁን ይሰማል አቶ አያና ይሰማል አይሰማም ሀሳቤን ለማጠቃለል ማለት የሚፈልገው ኢንተርናሽናል ኮሚኒቲ የኢትዮጵያ ጥያቄ የባህር በር ጥያቄ ፍትሃዊ ጥያቄ ዓለም አቀፍ ሕግን መሰረት ያደረገ ጥያቄ መሆኑን ተገንዝበዋል ለዚህም ክቡር ጠቅላይ ሚኒስትራችን አሸማግሉን ብለዋል ወዳጆቻችን ፍትሃዊ ጥያቄ ስለዚህ አሁን መቀበል ብቻ ሳይሆን ዓለም አቀፉ ማህበረሰብ ኤርትራ ላይ ጫና መፍጠር አለበት የኤርትራ መንግስት ይሄንን ጉዳይ አክሰፕት እንዲያደርግ አንድ ላይ ማደግ ተባብረን ማደግ ለኤርትራም ጥቅም ስላለው ለኤርትራ መንግስት ላይ ጫና ማድረግ አለበት የሚል ሐሳብ ለማንሳት ነው አመሰግናለሁ በጣም አመሰግናለሁ የተከበሩ ኢሳቦሩ እሺ አመሰግናለሁ አቶ አያና እንዲሁም ዶክተር ፈቲ በአጠቃላይ እዚህ ውስጥ ያላችሁ አድማጮቻችንን ጨምረን ከልብ ማመስገን ፈልጋለሁ ከዚህ ቀጥዬ የተወሰኑ ነገሮችን ለማለት ነው የፓርላማውን ድባብ ያው ብዙዎቹ እንደገለጹት በድል የታጀበ ነበር የኢትዮጵያን የማንሰራራት ከፍታ የሚያሳዩ ብዙ የተሰሩ ፕሮጀክቶች የልማት ስራዎች የተሞካከሩ ፕሮጀክቶች የታወጁ ፕሮጀክቶች በአጠቃላይ ኢትዮጵያን ለማሻገር የሚችሉ በርካታ ስራዎች ተሰርቶ ለወደፊትም ተስፋ የሚሰጡ ፕሮጀክቶች የተነገሩበት እጅግ በጣም የተሳካ መድረክ ነበር ብሎ መውሰድ ይቻላል ከዚህ ውጭ እንግዲህ የባህር በር ዋናና ወሳኝ አጀንዳ ነበር ጠቅላይ ሚኒስትራችን ቀድሞም የተረዱ የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ቀድሞ ሲያስረዱን ነበር መጀመሪያ አካባቢ ባህር በር ጭራሽ የማይሞከር ጦርነት ማወጅ እንደሆነ ዛሬ ላይ ግን ስናየው ይሄው የትውልድ ጥያቄ ሆኖ ሁሉም ተረድቶ መጠየቅ የጀመረበት ደረጃ ላይ ደርሰናል በቀደሙንም ስናይ ብዙ ተጨማሪ መረጃዎችን ተረድተናል በተለይ የባህር በር የተነጠቅነው በህጋዊ ባልሆነ መልኩ
ሰዎች እነኚህ የነጻነት ታጋይ ነን ባዮች ጫካ ተስማምተው የመጡት ነው እንጂ የኢትዮጵያ ህዝብ ያልወሰነው ነገር የኢትዮጵያ ብሔር ብሔረሰቦች ያልወሰኑት በተቋም ያልተወሰነ በህገ መንግስቱ መሰረት ያልተወሰነ ኢትዮጵያ በጉልበት ያጣችው ኢፍትሃዊ በሆነ መንገድ ያጣችው የባህር በር መሆኑን አይተናል። ህጋዊ አለመሆኑን ማለት ነው። ስለዚህ መላው የኢትዮጵያ ህዝብ ይሄን የተረዳበት ከዳር እስከ ዳር የተረዳበት ሁኔታ ነው። በህገ ወጥ መንገድ ነው ያጣ ነው የሚለው ነገር በደንብ ተይዟል ማለት ነው። ከዛ በኋላም እንግዲህ ኢትዮጵያ የባህር በር እንድታገኝ ኢትዮጵያ ብዙ ነገር እንዳረገች ኢንፍራስትራክቸርን ሰርታ እስከዛ ድረስ ወደቡን እንኳን ለማደስ ማሽነሪ እንኳን ለምን እዛ ቦታ ላይ ካደረስን በኋላ ኢትዮጵያ አይገባም ብሎ ከተስማማ በኋላ ማሽነሪዎቹ እንዳይገቡ ወደቡ እንዳይታደስ ተደርገዋል ማለት ነው። ከዚህም አልፎ ሽምግልና በተለያየ መልኩ እንዲያሸማግሉን አሜሪካ፣ ራሽያ፣ ቻይና በርካታ ሀገሮች እንኳን እንዲያሸማግሉን ኢትዮጵያ ብዙ ረጅም መንገድ እንደሄደች የሚያሳዩ ነገሮችን በግልጽ የተረዳንበት ሁኔታ ተጨማሪ መረጃ ያገኘንበት ሁኔታ ነው ያለው ማለት ነው። እኔ አሁን ለምንድነው ኢትዮጵያ እንዳትጠቀም የሚያደርጉት ለምንድነው አስሮ የያዙት የሚለው ነገር ላይ ለመጨመር የፈለጉት ቋጠሮ ያለው ግብጽ ጋር ነው የሚለው ነገር ለማንሳት ፈልጋለሁ። ተስማምተን እንኳን ወደቡን ለመጠቀም ጋር ስንደርስ ሐሳቡን ያስቀለበሱት ግብጾች ናቸው ብዬ ነው የምወስደው እና ትልቁ ቋጠሮ ያለው ግብጽ ጋር ነው። ግብጽ ታሪካዊ ጠላትነቷን ድሮም ጀምራ ማለት ነው ኢትዮጵያን የመበታተን ባይዘይ እነኚህ የነጻነት ታጋይ ምናምን የሚባሉትን ጭምር የፈጠረች ኢትዮጵያን ለማዳከም የፈጠረች ግብጽ ናት። ስለዚህ አሁን ቋጠሮ ትልቁ ቋጠሮ ያለው ግብጽ ጋር ነው። የሶማሌላንዱንም ስንሞክር ሶማሌን ረብሻ ማለት ነው ከፍተኛ የሆነ ውጅንብር እንዲነሳ ያስደረገችው ግብጽ ናት። ስለዚህ የሶማሌላንዱንም ብንወስድ የአሰቡንም የኤርትራውንም ብንወስድ ከጀርባው ሆኖ ነገሩን እያሰሩ ያሉት ከመጀመሪያ ጀምሮ ከታሪካዊ ጠላትነታቸው ጊዜ ጀምሮ ነገሩን እያሰሩ ያሉት ግብጾች ስለሆኑ የትግል ማዕከላችን ሻዕቢያ ብቻ መሆን የለበትም ማለት ነው። ግብጽም ጭምር ነው ማለት ነው። ከጀርባ ሆኖ እያንዳንዷን ነገር እየሰራ ያለው ግብጽም ጭምር ነው። ነገር ግን ኢሳያስ የዚህ ተልዕኮ አስፈጻሚ ነው። ኢሳያስ ለምንድነው ከዚህ መነጠል ያልቻለው? እኛም ብቻ አይደለም እየጎዳ ያለው ህዝቡን ነው እያስራበ ያለው። ግን ኢሳያስ ሁሉ ተላላኪው ነው። አሁን በቀደም በፓርላማ ላይ ስለተወራ ብቻ ኢሳያስ ወዳውኑ ተጠርቶ ሄደው ማለት ነው። ወዳውኑ ተጠርቶ ወደ ግብጽ ሄዶ ማለት ነው ከግብጽ ጋር በመነጋገር ይሄ ነገር እንዳይሳካ ለመተብተብ ነው የተካሄደው ማለት ነው። ስለዚህ ዋናው ቋጠሮ ያለው ግብጽ ጋር ነው። ግብጽን ተልዕኮ ወስዶ ኢትዮጵያን በብሔር በሃይማኖት በተለያየ መልኩ ኢትዮጵያን በመከፋፈል ነባራዊ ሁኔታውን እያጠና በየአቅጣጫው ሮድ ማፑን እየሰጠ ኢትዮጵያ እንድትበታተን የሚያደርግ ስራ ደግሞ እየሰራ የሚያስፈጽም ኢትዮጵያ ለመከፋፈል የሚሰራ ሁሌ ማለት ነው። በተለያየ ብሔር ብሔረሰቦች በተለያየ አቅጣጫ ዙሮ ይመጣብናል። በአንዱም በኩል ስንፈታ ሌላውን በኩል በሌላ በኩል ዙሮ ቢመጣብን ኢሳያስ እንደሆነ ኢሳያስ አስፈጻሚ እንደሆነና ከጀርባ ቋጠሮ እንዳለ ስለዚህ የዲፕሎማሲ ስራችንም የትግል ማዕከላችንም ግብጽንም ጭምር ማዕከል ያደረገ መሆን አለበት። ዋናውና ትልቁ ነገር እንግዲህ የኢትዮጵያ ህዝብ አንድ መሆን አለበት። የኢትዮጵያ ህዝብ ባንዳ መኖር የለበትም የሚለው አቋም መያዝ አለበት። በኢትዮጵያ ብሔራዊ ጥቅም ላይ ባንዳ ሆኖ ማምጣት ሞት ይሻላል። አሁን የምናየው ነገር ሌሎች ሀገሮች ላይ ጠንካራ ሀገሮች ላይ ማናየው ባንዳነት የሚታየው ሀገራችን ላይ ነው በተለያየ ጊዜ። ስለዚህ ሰፊው የኢትዮጵያ ህዝብ ይህን ጥያቄ አንድ ሆኖ መጠየቅ አለበት ማለት ነው። አንድ መሆን አለብን። ይሄ ባንዳ ምናምን ውጭ ነው ውስጡ ነው ምናምን አንዳንድ የምንከፋፈለው በዘር በሃይማኖት የምንከፋፈለው ባንዳ ሆኖ የሚመጣው ልቦናውን መለስ ማለት አለበት የሚለውን ነገር ማንሳት ፈልጋለሁ። ከዚህ ውጪ ኢትዮጵያን ግን የባህር በር አሳጣለሁ ብሎ ማሰብ የማይቻል መሆኑን ማወቅ አለባቸው። ኢትዮጵያን የባህር በር አሳጥቼ ኢትዮጵያን ህዝብ በትኜ
እኖራለሁ ብሎ ማሰብና ሰሞኑን ወዳ ወዲህ መሮጥ ኢሳያስ ተንበርክኮ እንኳን ግብጽ ጋር ብሄድ የኢትዮጵያ የባህር በር ተፈጥሯዊ መብት በፍጹም የማይገታ መሆኑ ግን መታወቅ አለበት ማለት ነው። ይሄን ማወቅ አለባቸው። አሁን የተለያየ ምላሽ ሊሰጡን የሚፈልጉ ሰዎች አሉ። የተለያየ ነገር ማለት የሚፈልጉ ሰዎች አሉ። ወዳ ወዲህ ስለተሮጠ ኢትዮጵያ የምትፈራም የመስላቸው ሰዎች አሉ። ለኢትዮጵያ ሕዝብ የባህር በር 3ኛ አድዋ ነው። ይሄን ማወቅ አለባቸው። ከዳር እስከ ዳር እስከ መጨረሻ ድረስ የምንፋለምና የምንታገልለት የህልውና አጀንዳችን መሆኑን መረዳት አለባቸው። ስለዚህ ወዳ ወዲህ በመሮጥ የተለያየ ነገር በማድረግ ወደ ኋላ የማይመለስ አጀንዳ መሆኑንና መላው የኢትዮጵያ ሕዝብ በዚህ ዙሪያ ቆሞ ማይ መሆኑን መረዳት አለባቸው። የእኛም ሕዝብ በአንድነት እጅ ለእጅ ተያይዞ ለዚህ ትግል መቆም አለበት የሚለውን መልእክት ለማስተላለፍ ፈልጌ ነው። አመሰግናለሁ።